ጤና ይስጥልን የኢትዮ ቲዩብ ተመልካቾቻችን በዛሬው የአፍርሳታ ዝግጅታችን በብዙዎች ዘንድ በማህበረሰብ የለውጥ አራማጅነቱ እንዲሁም በአወዛጋቢ ሰብዕናው የሚታወቀውን ጃዋር መሐመድን ይዘን ቀርበናል። አፍርሳታ የተለያዩ ዝግጅቶችን በማንሳት ከሚያቀርባቸው እንግዶቹ ጋር ሙግት ያለበት ውይይት ነው እያካሄደ ያለው። እንግዲህ የፕሮግራሙ አዘጋጅ ምናላቸው ስማቸው ነኝ። እንግዳዬ ጃዋር ሲራጅ መሐመድ እንኳን ደህና መጣ። እንኳን ደህና ጠበቀኝ። ጃዋር እስኪ ከልጅነት ጀምሮ ከሰብዕና ልጀምርና እንደው ገና ከ6ኛ ክፍል ጀምሮ የፖለቲካ የተጠናወተ እንደነበር ነው የሚነገረውና ጃዋር መሐመድ ማን ነው? የፖለቲካ ተንታኝ፣ የማህበረሰብ ለውጥ አራማጅ፣ አክቲቪስት፣ ወግ አጥባቂ፣ የእስልምና ተከታይ ፖለቲከኛ፣ እስኪ ራስህ እንዴት ትገልጸዋለህ? እንግዲህ ከአስተዳደግ ጀምሮ እኔ ከገበሬ ማህበረሰብ ውስጥ ነው ተወልጄ ያደግኩት። አባቴ ልብስ ሰፊ ነበረ። ለየት የሚያደርገው ከሆነ እንግዲህ ከተለያየ ሃይማኖት ከተለያየ ጎሳ የተወለድኩ እንደመሆኔ ከልጅነት ያብሮኝ ያደጉ ሼፕ የሚያደርጉኝ አሉ። ራሴን ሞር እንደ አንድ አካዳሚክ እንደ ተመራማሪ ነው ራሴን የማየው። አሁንም ተማሪ ነኝ። ተማሪ ስል በትምህርት ቤትም ውስጥ ነው ያለሁት። ከዛ አልፎ ደግሞ በህዝብ ውስጥ በብዙ አካባቢ በዓለም ላይ ስዞር መማራቸው ብዙ ነገሮች አሉኝና ራሴን እንደ ተማሪ ብገልጽ ነው የሚሻለኝ። ግን ብዙዎቹ አሁን ባለህበት ሰብዕና ላይ ተመስርተው ብዙ ነገር ይላሉ። ስለዚህ ተማሪ ነኝ ትላለህ አንተ። ግን በተለያዩ መድረኮች ላይ እንደ ፖለቲካ ተንታኝ፣ እንደ ማህበረሰብ የለውጥ አራማጅ፣ እንደ ሃይማኖተኛ፣ እንደ ፖለቲከኛ ያዩሃል እና በዚህ ደረጃ ውስጥ ተሳትፏለህ እና ጃዋር ማን ነው በትክክል? እንደው ከተማሪነት ያለፈውን ነገር ሰብክናህን ብትነግረኝ። በብዙዎች ያየህ እኛ የምንሰራውን አይነት ስራ በፖለቲካ ውስጥ ስትሳተፍና በተለይ ነባር የነበሩ ስታትስ ኮ የምንላቸውን የነባር አስተሳሰቦችን ነባር ተቋማትን ቻሌንጅ ባደረገ ቁጥር የሚመጡ ስሞች የሚመጡ አሰምሽኖች ይኖራሉ። ከዛ ጋር ተያይዞ ነው። ምክንያቱም ማንኛውም ሶሳይቲ ማንኛውም ማህበረሰብ በተፈጥሮ ኮንዘርቫቲቭ ነው፣ ወግ አጥባቂ ነው ማንኛውም። ምክንያቱም ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚል ስለሆነ የለውጥ አዳዲስ ሀሳቦችን ስታቀርብና ስትገፋ ሶሳይቲ እምቢ ይላል። ያንን ሶሳይቲ የሚወክሉት ደግሞ ከነበረው ሁኔታ ከነበረው አስተላለፍ ተጠቃሚ የሆኑ ኃይሎች ደግሞ ያንን ተጠቅመው ስምህን ለማጥፋት ስብዕናህን ለማጉደል የሚያደርጉት አይነት ሙከራ አለ። ከዛ ጋር የተያያዘ ነው። እኔ ኦፍ ኮርስ አክቲቪስት ነኝ። ስለ ብዙ ጉዳዮች ላይ በኢትዮጵያም ከዛ በፊትም በሌሎች ጉዳዮች ላይ ከሴቶች መብት አንስቶ ኢንቫይሮንመንታል ሁሉም ጉዳዮች ላይ የአቅሜን ያህል እናገራለሁ፣ ጽፋለሁ። በኢትዮጵያ ፖለቲካ ውስጥም በፖለቲካ ጉዳይ፣ ኢኮኖሚያዊ ጉዳይ፣ በመብቶች ጉዳይ ላይ እናገራለሁ። ሃይማኖት አክራሪ የሚለው ብቻ ነው ትንሽ ከኔ የሚርቀው ይመስለኛል። ምክንያቱም ወደዛ ብዙም የለውም። ወደፊት መምህር መሆን ነው የምፈልገው። በተለይ ወጣቶች የፖለቲካ መሪ እንዲሆኑ በፖለቲካው መድረክ ላይ የተለያዩ ወጣቶች የአመራር ቦታ እንዲይዙ የሚያፈራ ተቋም እንዲኖረኝ ፈልጋለሁም ብለህ ነበር አንድ ወቅትና እንደው ምትታመን ይመስልሃል? ሌሎቹ ደግሞ ለፖለቲካ ስልጣን ወይም እንደው አንድ ደረጃ ላይ ኢትዮጵያ ውስጥ ባለው የፖለቲካ ሂደት ውስጥ አመራሩን ለመጨበጥ አስፓየር እንደሚያደርግ በጣም ጽኑ ፍላጎት እንዳለው አድርገው ያስቡዋልና ከዚህ አንጻር ምን ትላለህ? ያም ይገባኛል። ምክንያቱም ካለኝ አሁን በተለይ ካለኝ ተጽዕኖ አንጻር እንደዛ እንደሚያስቡ ይገባኛል። እኔ መምህር ሆናለሁ ስል ዛሬ አይደለም ገና ህፃን ሆኜ ልጅ ሆኜ አይ ቲንክ 4ኛ 5ኛ ክፍል ስማር ስታድጉ ምን መሆን ትፈልጋላችሁ ሲባል ብዙ ልጆች ዶክተር፣ ሌላው ፕሮፌሰር፣ ሌላው ኢንጂነር ሲል እኔ መምህር ስለ አንድ አስተማሪ እኔን መሆን ትፈልጋለህ? የኔን ኑሮ መኖር ትፈልጋለህ ብሎ ነበር። መምህር መሆን እፈልጋለሁ። በጣም ጥሩ አስተማሪ ነኝ።
በጣም ነው የምወደው። ወደፊትም ቢሆን ህይወቴን ማሳለፍ የምፈልገው በማስተማር ትንሽ ከፍ ባለ ደረጃ ምናልባትም የአመራር ተቋም በማቋቋም ነው። ከዛ ባለፈ አሁን ባለው ለውጥ ውስጥ ትልቅ ሚና አለኝ። ይህንን በደንብ እረዳዋለሁ። ይህንን ሚና በኃላፊነት መወጣት እፈልጋለሁ። ቢያንስ እስከ ሽግግር ድረስ የስርዓት ወድቆ ሽግግሩ ድረስ አሁን ባለኝ የአክቲቪዝም ሮል መቀጠል እፈልጋለሁ። ከዛ በኋላ ግን ሞስትሊ ወደ ተቋም ግንባታ ላይ በአመራር ላይ መሄድ እፈልጋለሁ። ስለ ወጣቶች ስናገር አንድ ለራሴ ደስ የሚለኝ ነገር ምንድን ነው? በኢትዮጵያ ፖለቲካ ውስጥ የነበረውን የአንድ ትውልድ ተይዞ የነበረውን ፖለቲካ በመስበር አዲሱ የኛ ትውልድ እንዲገባበት በማድረግ ላይ ከፍተኛ ሚና እንደተጫወቱ ነው ራሴን የማየው። ምክንያቱም ገና እዚህ ሀገር ከመምጣቴ በፊት የዛሬ 11 ዓመት በፊት ያየሁት ችግር ያ ነበረ። የ60ዎቹ ትውልድ በጣም የሚገርም ትውልድ ነው። በጣም ጎበዝ፣ ለዛች ሀገር ብዙ የለውጥ ድርሻ የተጫወተ ትውልድ ነው። ሆኖም ግን ለ40-50 ዓመት ከመቆየቱ የተነሳ የሀገሪቷን ፖለቲካ ጠርንፎ ይዞት ነበረ። በተለይ ይሄ 80ዎቹ ውስጥ እና 90ዎቹ ውስጥ ከኛ ቀድሞ የወጣው ወጣት መተንፈሻ አላገኘም፣ ቦታ አላገኘም፣ መድረክ አላገኘም ነበረ። የእኛ ትውልድ ደግሞ ወደዚህ ካልመጣ ሀገር እየቀጨጨ ነው የሚሄደው። አንድ ትውልድ በእኔ አገማመት ምናልባትም ከ20 ዓመታት በላይ የፖለቲካ መድረኩን ተቆጣጥሮ ከቆየ ሀገርን እየገደለ ነው የሚሄደው። ግን አንተ በዚህ ትውልድ ውስጥ ነው ያለፍከውና ይህን እድል አግኝተህ ገና እንደውም ከልጅነትህ ጀምሮ ወደዚህ የፖለቲካ መስመር ውስጥ ገብተህ አሁን እስካለህበት ደረጃ ደርሰሃል። ከኢትዮጵያ ነው ይህን ነገር የጀመርከው። በአጭር ጊዜ ውስጥ እውቅናን እስክታገኝ ድረስ የነበረው ሂደት ኢትዮጵያ ነው ያፈራች መጀመሪያና ያን እድል ወጣቶች አላገኙም ሊባል ይችላል። አላገኙም። አንተ እንዴት እድሉን አገኘ? ከፍተኛ ትግል፣ ከፍተኛ የራሴ ስብና ቀደም ያልኩህ በልጅነት ያለውበት ያደኩበት አካባቢ በጣም የፖለቲካ ምስቅልቅል የነበረበት ሁኔታ ነው። በቤተሰቤም ላይ የደረሰ የፖለቲካ ምስቅልቅልነት ነበረ እና አባቴ ማያቴም ደግሞ በትግል ውስጥ ሲሳተፉ የነበሩ ከመሆናቸው የተነሳ ከልጅነቴ ኤክስፖዠር ነበረኝ። ከዛ በኢትዮጵያ ውስጥ ራሱ በተለያየ ቦታ ውስጥ ከመንቀሳቀስ ከትምህርት ቤት ወደ ትምህርት ቤት በመለዋወጥ ያየኋቸው ነገሮች አሉ። የፈጠሩልኝ እድልም ጫናም ነበረ። ከዛ ገና በ17 ዓመቴ ነው ከሀገር የወጣሁት። ከሀገር ወጥቼ ሲንጋፖር በነበርኩበት ወቅት ወደ 40 ምናምን ሀገር የመሄድ እድል አገኘው። ያን ስታደርግ ከኦህዲድ ጋር የተያያዘ ኦህዲድ አግዟል? ከእነ አቶ ጁነዲን ሳዶ ጋር ግንኙነት ነበረ? ምንም ግንኙነት የለኝም። እኔ ትምህርት የወጣሁት ዩናይትድ ወርልድ ኮሌጅ የሚባል የስኮላርሽፕ ኮሚቴ አለ። በአመት ከ5 እስከ 6-7 የሚሆኑ የኢትዮጵያ ልጆች ከፐብሊክ ትምህርት ቤቶች አወዳድሮ መርጦ ወደ 10 በዛ ጊዜ 10 አሁን ወደ 15 ሀገሮች ይልካል። እኔ ከ300 ሀይ ስኩሎች ተማሪዎች ተወዳድረው ከነዛ ውስጥ 25 የምንሆነው ተጠርተን አዲስ አበባ እዛ ተወዳድረን ከዛ ውስጥ ነው አሸንፌ የመጣው በራሴ ትምህርት ችሎታ። ቅድም የእስልምና አክራሪነት እኔን አይገልጸኝም ብለህ ነበር። ለምን እንደዚህ ያልክ? እኔ አንደኛ ማንኛውም አይነት ሃይማኖት አክራሪነት ለግለሰቡም ሆነ ለሀገርም ይጠቅማል ብዬ አላምንም። ምክንያቱም ሃይማኖት ማጥበቅና ማክረር ይለያያል። ፖለቲካም ራሱ ማክረር ጥሩ አይደለም። ምክንያቱም ሃይማኖት የግል ነው፣ ሀገር የጋራ ነው። ሃይማኖትህን አጥብቀህ ከኖርክበት ጥሩ ነው። ከዛ አልፎ ግን ሃይማኖት አክራሪነት፣ ፈንዳሜንታሊዝም፣ ኤክስትሪሚዝም የምንለው የራስህን አመለካከት የራስህን ሃይማኖት በሌላ ላይ ወደ መጫን የምትሄድ ከሆነ ላንተም ጥሩ አይደለም፣ ለዛ ሀገርም ጥሩ አይደለም። ከዛ ነው ግን የራሴ ደግሞ ፋሚሊ ባክግራውንድ ብትወስደው ይሄን ግን በሀሳብ ደረጃ ትገልጸዋለህ። ቲዮሬቲካሊ አሁን ይሄ ነገር ጥሩ እንዳልሆነ እየተናገርክ፣ ነገር ግን ሰዎች በድርጊትህ በምግባርህ በፖለቲካውም በሃይማኖቱም የአክራሪነት ዝንባሌ ይታያል። ከድርጊትህ ተነስተው እንደዛ የሚለው ምን አይነት ድርጊት? ምንም አይነት በተለይ ፖለቲካ ላይ በመሰጣቸው አስተያየቶች በምትሳተፍበት ጊዜ በጣም የምትናገራቸውን ቃላቶች መነሻ አድርገው ከእምነትም ጋር ተያይዞ እንደዚሁ ያን ምግባር መነሻ አድርገው ነው ሰዎች አስተያየት የሚሰጡት አንድ ነገር ሲናገሩና ያን አይደለሁም ለማለት ምንድነው ያንተ መረጃ? ስራዬ መረጃ ነው፣ ማንነቴ መረጃ ነው። እኔ በተለይ በሃይማኖት ደረጃ ከመጡ ከሁለት ሃይማኖት ቤተሰብ ነው የተወለድኩት። በልጅነቴ የይስሙላ ሃይማኖታዊ መቻቻል ሳይሆን ተጨባጭ፣ ምክንያቱም የኔ እናትና የአባት ከሁለት ሃይማኖት የወጡ ናቸው፣ ከኦርቶዶክሱና ከሙስሊሙ። ዛሬ እንደሚባለው ዝም ብሎ አብሮ በጨፈራም ብቻ ሳይሆን በመጠላላትም ሳይሆን የአርት ኦፍ ኮኤግዚስተንስ አርት ኦፍ ቶለራንስን ዲቨሎፕ ያደረገ ፋሚሊ ውስጥ ነው የመጣው። መቻቻል፣ አዎ የመቻቻልን አርት
የመቻቻልን አርት የተለያየ ሃይማኖት እያለህም አብሮ የመኖር ቀላል ነገር አይደለም። ሰዎች እንደሚያዩት አይደለም። የተለያየ ሃይማኖት ኖረህ በአንድ ቤት ውስጥ መኖር በአንድ ማህበር ውስጥ መኖር ቀላል አይደለም እና የኛ በኦርቶዶክስ በካቶሊክ ትምህርት ቤት ውስጥ ተምረሃል የሚባል ነገር ሰምቻለሁ። ኦርቶዶክስ ትምህርት ቤቶች ሰንበት ትምህርት ቤት ተምሬያለሁ። ከዛ በኋላ ደግሞ 8ኛ ክፍል ካቶሊክ ነው የተማርኩት። አሁን ከመጣሁ በኋላ ደግሞ ባለቤቴ ሉትራን ነች። አንድ ቤት ውስጥ ነው የምንኖረው፣ አብረን ነው የምንኖረው። ያን ለምሳሌ በልጅነቴ ያንን ባይኖረኝ ኖሮ ከዛ አልፎ አሁን የሚኖረኝ እንትን የለም። በዛ ላይ ደግሞ ዩኒቨርሲቲ እኮ የምማረው ሴኩላሪዝምን ነው። በዩኒቨርሲቲም በፒኤችዲን እስካቋረጥኩ ድረስ ሳጠና የነበረው በአንድ ማህበረሰብ ውስጥ ሴኩላር የሆነ ሃይማኖት ማህበረሰብና ፖለቲካ ማንንም እምነት የማይወክል ኖ ሶስት ሴኩላር ሲባል ሴኩላር ስንል በሃይማኖት ማህበረሰብና ፖለቲካ መካከል ምን አይነት ግንኙነት መኖር አለበት? በተለይ እንደኛ ሀገር ብዙ ሃይማኖት ባሉ ገለልተኛ ሆኖ ማለት ነው። ገለልተኛ ሆኖ ሁለት ዋና ፕሪንሲፕሎች አሉ ሴኩላሪዝም ውስጥ ሁለት። አንዱ ፖለቲካዊ ተቋማት ከማንኛውም ሃይማኖት በእኩል ርቀት ላይ ኢኩዲስተንት የምንለው መኖር መቻል አለባቸው። ሁለተኛ ደግሞ ሃይማኖትና ፖለቲካ እርስ በርሳቸው ቦታ ሊሰጣጡ ይገባል። አንዱ አንዱን ሳይገፋ አንዱ ሳይጫን ተቻችለው የሚኖሩበት መምጣት መቻል አለበት እና ያንን በህገ መንግስት ቀረጻ ውስጥ ከዛ በኢንስቲትዩሽን ግንባታ ውስጥ ከዛ በማህበረሰብ ውስጥ እያሰረስከው የምትሄዳለ እና ሰክሰስፉል የሆኑ ሀገሮች አሉ እንደ አሜሪካ ያሉ። ይህን ቲዮሪ ይህንን ህልዮት ተምር ያለሁና ከዛ ጋር የኔን ሰብእና በዛ መንገድ በአክራሪነት እንድፈርድ አያስችለኝም እያልከኝ ነው። ከዚህ እንውጣና እስኪ አንድ የአደባባይ ሚስጥር ልንገርህ። እንደው ስለ ጀዋር ሲነሳ የአንድነት ኃይሎች ወይም ኢትዮጵያ ናሽናሊዝም የሚያራምዱ ሰዎች በቃ የኢትዮጵያ ቁጥር አንድ ጠላት አድርገው ይፈርጀዋል። በኦሮሞ ማህበረሰብ በኩል ደግሞ ለማህበረሰቡ የሚታገል ብቸኛ የአብዮቱ ዋና አንቀሳቃሽ ሞተር አድርገው ያዩዋል። እና እነዚህን ሁለት ተቃርኖች እንዴት ታያቸዋለህ? የኢትዮጵያ ቁጥር አንድ ጠላት ሳልሆን አይ ቲንክ ቁጥር አንድ ወዳጅ ነኝ ብዬ ነው የማስበው። ምክንያቱም በዛ ሀገር ውስጥ ተቃቅለው በስለው ግን ሳይከፈቱ የሞቀሞቁ የነበሩ ብዙ ችግሮች እንዲፈነዱና በግልጽ ውይይት እንዲካሄድ የረዳው ይመስለኛል። እና በረጅም ገና ዛሬ አልጀመርኩም። እንግዲህ የኔ ስራዎች በፐብሊክ ሪከርድ በሚዲያ በግልጽ የምሰራው ስራ ስለሆነ ብዙ የሰራዋቸው ስራዎች አሉ። እዛ ውስጥ ብዙ መግባት አያስፈልግም። ኦፍኮርስ እኔ ለኦሮሞ ህዝብ ነው የምታገለው። አንድም ቀን ያን ክጄው አላቅም። አንድም ቀን ደብቀው አላቅም። የኦሮሞ ህዝብ በዛ ሀገር ውስጥ ተጨቁኗል፣ ተጨፍልቋል፣ ተበድሏል። ለምን ለኢትዮጵያ ህዝብ አልታገልክም? ሌላውም የኢትዮጵያ ህዝብ ተመሳሳይ በደል እንዳለበት ይነገራል። ለኦሮሞ ህዝብ መታገል ለኢትዮጵያ ህዝብ መታገል ነው። የኦሮሞ ህዝብ ፓርቲኩላር የሆነ ጭቆና አለበት። የኮንሶ ህዝብ ፓርቲኩላር የሆነ ጭቆና አለበት። ዛሬ ለምሳሌ የወልቃይት ሰዎች የወልቃይት ተማሪዎች በማንነታቸው እየታገሉ ነው። በወልቃይት ብለው ስለነሱ ለምን ሁሉም ኢትዮጵያ አላላችሁም ብለን ማጮህን ይገባናል ወይስ መደገፍ መቻል አለብን? የወልቃይት ተወላጆች የጎንደር ተወላጆች ማንነታቸውን ስለጠየቁ ብቻ የሚደርስባቸውን በደል ተነስተው በወልቃይት ስም ተደራጅተው መታገል ትክክለኛ ነው፣ መደገፍም አለብን። የኦሮሞ ህዝብም በፓርቲኩላር በሆነ የደረሰበትን ግፍ እንደ ኦሮሞ ተደራጅቶ መንቀሳቀስ አስፈላጊም ነው፣ ፍትሃዊም ነው፣ መደገፍም አለበት። ስለዚህ ጀዋር እንደ አንድ የኦሮሞ ተወላጅ በኦሮሞ ህዝብ ላይ ይደርሳል የሚለውን ጭቆና እንደ ኦሮሞ ተደራጅቶ መንቀሳቀስ ኢትዮጵያ መጉዳት አይደለም። ሌላው ህዝብ አልጨነቅም ማለት አይደለም። የወልቃይት ወጣቶች ለወልቃይት ሲታገሉና ሲሞቱ የኦሮሞ ጉዳይ አያገባንም አይደለም እያሉ ያሉት፣ የኮንሶ ጉዳይ አያገባንም አይደለም እያሉ ያሉት። መጀመሪያ እንደ ወልቃይት ያን ፓርቲኩላር የሆነ ጥያቄን መመለስ አለብን ብለው ነው የሚታገሉት እና በዛ ረገድ ነው የማይሆነው። አሁን በዚህ ወቅት እንደዚህ አይነት በብሔረሰቦች መካከል የአጋርነት ችግሩን የጋራ አድርጎ የማየት ነገር ይታያል። ነገር ግን ቀደም ብሎ አንተ በምትታወቅበት በነበረው የኦሮሞ ህዝብ ትግል ውስጥ ለኦሮሞ ህዝብ ትግል ለኦሮሞ ህዝብ ችግር፣ በደል፣ ጭቆና ነው ትኩረት አድርገህ ስትታገል የነበረውና ለምን እንግዲህ ከሰብአዊነት አንጻር ጠበብ አድርገህ አየኸው? ለምን ከማንነት ከኦሮሞ ለመነሳት ፈለግ? አሁን ብለኸኛል የጋምቤላ የኮንሶ ሌላውም የኢትዮጵያ ብሔር ብሔረሰቦች ተመሳሳይ ጭቆናና በደል እየደረሰባቸው ነው እና ኦሮሞ ላይ ብቻ ትኩረት አድርገህ እንደ የኦሮሞን ህዝብ ትግል ብቻ ኮዝ አድርገህ የተነሳው ለምንድን ነው? ለምሳሌ ብዙ ቤቶች በመደዳ አሉ እንበል እና እሳት ተለኮሰ። መጀመሪያ የራስን እሳት ማጥፋት
ሂውመን ኔቸር የሰዎች ስብዕና የሰዎች ተፈጥሮ ነው። አንዱ እሱ ነው። ሁለተኛ ደግሞ ሰዎች ይረሱ እንደሆነ ነው እንጂ ኢትዮጵያ ውስጥ በሚደረጉ ማንኛውም በደሎች ላይ ፊት ለፊት ወጥቼ ስናገር ስታገል ነበረ። ዛሬ የወልቃይት ጉዳይ እንደዚህ ትልቅ ከመሆኑ በፊት የዛሬ 2 ዓመት ስጽፍበትና ስናገርበት የነበረ ጉዳይ ነው። በኦጋዴን ውስጥ የተደረገውን ጄኖሳይድ ደጋግሜ ከሶማሌ በበለጠ ስናገርበት የቆየሁት ጉዳይ ነው። በጋምቤላ የሚደርሰውን ነገር ስናገርበት የነበረ ነው። ሆኖም ግን ለወልቃይት ህዝብ እኔ ያቅልሃለሁ አይደለም፣ ሶሊዳሪቲ ነው፣ ድጋፍ ነው የምሰጠው። ምክንያቱም ከራሱ የበለጠ የሚያውቅ ቡዳ ብቻ ነው። የጋምቤላን ችግር በደንብ የሚያውቀው መፍትሄውንም ሊያስቀምጥ የሚችለው የጋምቤላ ህዝብ ነው። እኛ ከዛ ውጭ ያለ ነው ምንድነው የዜግነት ድጋፍ ሶሊዳሪቲ ማድረግ የምንችለው እና በዛ መልኩ ነው ማለት ነው። የኦሮሞን ህዝብ ትግል መነሻ አድርገህ ስትንቀሳቀስ ሁለት አይነት አመለካከቶች አሉ። አንደኛው አመለካከት የኦሮሞን ህዝብ ትግል በኢትዮጵያ ማዕቀፍ ውስጥ ማየትና የጋራ ትግል አድርጎ በጋራ መኖርን ጭቆናን አስወግዶ ከሌሎች ብሔረሰቦች ጋር አብሮ በመኖር በአንድ ኢትዮጵያ ውስጥ መኖርን መነሻ አድርገው የሚታገሉ አሉ። ሌሎች ደግሞ እስከ መገንጠል ኦሮሞያ ነፃ መውጣት አለባት እና ነፃ ሀገር መሆን አለባት ብሎ ይታገል። አንተ ከየትኛው ወገን ነህ? እኔ ከሁለቱም ነኝ። ሁለቱንም ለማድረግ በኢትዮጵያ ውስጥ ከሁለቱንም መሆን ይቻላል፣ በደንብ ይቻላል። ከሁለቱም ውስጥ ምክንያቱም ይሄ ከጋሪው ፈረሱን የማስቀደም ወይም ደግሞ ከፈረሱ ጋሪውን የማስቀደም ጥያቄ ነው የመጣው። አንድ ህዝብ የራሱን ሀገር ለመመስረትም ሆነ ከሌላው ጋር መብቱን አስከብሮ ለመኖር መጀመሪያ መሆን ያለባቸው ጉዳዮች አሉ። አቅም ሊኖረው ይገባል። መብት ያለ አቅም ራይት ዊዛውት ካፓሲቲ ሊመጣ አይችልም። መብትህን ማስከበር የምትችለው ሀገርም ለመመስረት ሪፈረንደም ማድረግ የምትችለው ከሌላውም ሀገር ጋር ከሌላው ህዝብ ጋር አብረህ ለመኖር የምትችለው አቅሙ ሲኖርና በዛ አቅም ባርጌን ማድረግ የምትችል ስትችል ብቻ ነው። እና የኔ ራሴን ሚና ያየሁት እንዴት ነው ባለኝ እውቀትና ባለኝ ችሎታ የኦሮሞን ህዝብ ብቃት የኦሮሞን ህዝብ ተቋማዊ ብቃት መገንባት አለብኝ። የኔ ጥያቄ ኦሮሚያን ነፃ ለማድረግ ነው የምትታገለው ወይንስ ኦሮሚያን በአንድ የኢትዮጵያ ጥላ ስር ከሌሎች ብሔረሰቦች ጋር ሆኖ ታግሎ ጭቆናን ማስወገድ ነው? ምረጥልኝ። ምርጫ የቱ ነው አንተ? የኔ ምርጫ የኦሮሞ ህዝብ አቅም ኖሮት፣ ምክንያቱም ዛሬ ባዶ በሆነበት ለምሳሌ እኔ እናንተ ከተልተሌ ከቦረና ነው የምትነስተን የምንመጣው። ቦረና ላይ ጫማ ሳይኖር መኪና ሳይኖር አዲስ አበባ ስንደርስ ክትፎ ነው ወይስ ጥብስ ነው የምንበላው የሚለው አይነት ክርክር ጉንጭ አልፋ ነው። እዛ ላይ አልደረስንም። የኦሮሞ ህዝብ አቅም ገንብቶ ጨቋኙን ስርዓት ከገለበጠ በኋላ በሚዘረጋ ስርዓት ውስጥ ምርጫ ቀርቦለት መምረጥ መቻል አለበት። ያንን ካፓቢሊቲ ሳይኖረው እዛ ጋር ሳንደርስ ዛሬ መምረጥ ማለት ቅድም እንዳልኩ ተልተሌ ላይ ገና አዲስ አበባ ምን ያህል እንደሚርቅ ተመልከት። ስንት ሾክብና ስንት ጋሬጣ በዛ መንገድ ላይ እንዳለ ወቀው። እዛ ላይ ሳትደርስ እዛ ክርክር ውስጥ መግባቱ አስፈላጊ ነው ብዬ አላስብም። ስለዚህ የኔ ሚና ላልኖር ይችላል ነገ በዛ ጊዜ የኔ ሚና የኦሮሞ ህዝብ ወታደራዊ፣ ኢኮኖሚያዊ፣ ፖለቲካዊ አቅሙን ገንብቶ ያለውን ስርዓት አስወግዶ ለሱ የሚሆነውን ስርዓት የመምረጥ አቅሙ መብቱ ሊኖረው ይችላል። ያን መብት ሊኖረው የሚችለው አቅም ሲኖረው ብቻ ነው። ያለ አቅም መብት የለም። እንደዛ ነው ማለት ነው። የኔ መብቱ ነው። አሁን አንተ የምትለው ከሁለቱ የቱ ነው ምርጫ የሚለው የመብት ጉዳይ ነው። ያለ አቅም ምርጫ የለም። ያለ ብር በፌ ቢኖር ገንዘብ ካልከፈልክ ከዛ በፌ ውስጥ እንዴት መምረጥ ትችላለህ? እኔ እያልኩ ያለሁት ምንድነው የኦሮሞ ህዝብ ያንን በፌ ለመምረጥ የሚያስችለው አቅም መገንባት አለበት ነው። ጃዋር በዚህ ሁኔታ ላይ የተለያየ የፖለቲካ አቋም ያራምዳል። እንደ ሁኔታዎች እንደ ወቅቱ የፖለቲካ ሁኔታ ይቀያየራል፣ ይዋዥቃል ይለዋል። በአንድ ወቅት የኦሮሞ ነጻነትን ስትደግፍና ያንን እውን ለማድረግ ከፍተኛ እንቅስቃሴ ስታደርግ እንደነበር ብዙዎች ያውቃሉ። በሌላ በኩል ደግሞ ወደ መቀራረብና የኦሮሞ ህዝብ አብሮ ከሌሎች ብሔረሰቦች ጋር ታግሎ ወደ አንድ አገርነት የመምጣት ፍላጎት ሲያሳይ ደግሞ ይህንኑ የማራመድ ነገር ይታይብሃል ይለዋል። እና ይሄ መዋዠቅ በትክክል ይታይብሃል? እንዴት ታየዋል? ምንም መዋዠቅ እንደዛ የሚሉ ሰዎች ዋዥቀው ሆኖ እንጂ እኔ አልዋዠኩም። ምክንያቱም ፊርም ነው። አንደኛ የኦሮሞ ህዝብ መብት መከበር መቻል አለበት። ያን መብት ደግሞ ማስከበር የሚችለው የኦሮሞ ህዝብ ነው። የኦሮሞ ህዝብ ያን መብት ማስከበር የሚችለው ጥቅሙን ማስጠበቅ የሚችለው ቅድም እንዳልኩ አቅም ሲኖረው ነው። ስለዚህ የአቅም መገንባት የአቅም ማጎልበት ስራ መሰራት አለበት የሚለው አቅም መገንባት እንዴት ትገልጸዋለህ? አብራራልኝ። ለምሳሌ የዛሬ 3-4 ዓመት ሚዲያ አልነበረንም። የነበሩ ሚዲያዎች የኦሮሞን ታሪክ የኦሮሞን አቋም እንደፈለጋቸው እንደየፍላጎታቸው እየለጠጡት
እያራገቡት ነበር ይዘው የሚሄዱት። ስለዚህ የኦሮሞ ህዝብ የራሱን ታሪክ የራሱን አቋም የራሱን ፍላጎት በራሱ አንደበት መናገር መቻል አለበት፣ በራሱ ኢንስቲትዩሽን መናገር አለበት ብለን ሚዲያ ገነባን። ወደፊት ደግሞ የዛ አካባቢ ያለው የወታደራዊ አሰላለፍ የኦሮሞ ህዝብ ጥቅም የሚያስጠብቅ ስላልሆነ የኦሮሞ ህዝብ የራሱን ወታደራዊ አቅም ሊኖረው ይገባል። በወታደር ውስጥ በሚኖረው ወታደር ውስጥ ሊሆን ይችላል፣ በሌላ አይነት አሰላለፍ ሊሆን ይችላል። ሌሎች ኢንስቲትዩሽኖች፣ ባህላዊ ኢንስቲትዩሽኖች፣ አካዳሚክ ኢንስቲትዩሽኖች የዛሬ 30 ዓመት የኦሮሞ ህዝብ ስለ ኦሮሞ ህዝብ ኦሮሞ የሚለው ቃል ራሱ አይታወቅም ነበር። የኦሮሞ ማንነት፣ የኦሮሞ ጥያቄ፣ የኦሮሞ እውነታ ፍንቱ ብሎ እንዲያወጣ ያደረገው የኦሮሞ ጥናት ማህበር ነው። የኦሮሞ ጥናት ማህበርን ማቋቋም ያን ኢንስቲትዩሽን ማቋቋም ለኦሮሞ ህዝብ አቅም ገነባለት ማለት ነው። ወደ ጥያቄ ስመለስ አንዱ አቅም ሊኖረው ይገባል የሚለውን በጣም አጥኖት እንደ ኦሮሞ መደራጀት እንደ ኦሮሞ አቅም ማጎልበት አለበት የሚለውን ፊርማ አምንበታለሁ። ዛሬ አይደለም ከዚህ በፊትም ኮንሲስተንትሊ። ሁለተኛ የኦሮሞ ህዝብ ብቻውን እንደ ደሴት አልተወለደም። ደሴት ላይ የተወለደ ህዝብ አይደለም። ከሌላ ህዝብ ጋር አብሮ ያለ ህዝብ ነው። በታሪካዊ ሂደት ከሌላ ህዝብ ጋር ተቆራኝቶ ያለ ህዝብ ነው። የኦሮሞ ህዝብ በማንኛውም መልኩ ነገ የራሱን ሀገር ይገንባ ወይ ደግሞ የቺን ሀገር መልሶ ጠጋግኖ ያስተካክል ዋን ወይ አናዘር ከዚህ ህዝብ ጋር ያሉ ቁርኝነቶችን በአብሮ በሚደረጉ ውይይቶች፣ ክርክሮችና ድርድሮች መፍታት አለበት የሚል የጠና አቋም ነው ያለኝ። ደጋግሜ የምናገረው በዚህ ጉዳይ ላይ ነው። የአቅም ጉዳይ ስታነሳ ወታደራዊ አቅምንም መገንባት ያስፈልጋል ብለሃልና የኦሮሞ ህዝብ የራሱን እድል በራስ ለመወሰን ራሱን የማስተዳደር መብት እንዲያገኝ ከማድረግ አንጻር የትግል ማካሄድን የሚደግፉ ሰዎች አሉ። በሰላማዊ ትግል በህዝባዊ እምቢተኝነትና በመሳሰለው ነገር ሰላማዊ ትግል አድርጎ በምርጫ ያን መብት እውን ማድረግ ይቻላል የሚሉ ሰዎች አሉ። ከየትኛው ወገን ነህ? ከሁለቱም። አሁንም ከሁለቱም። ምክንያቱም ሰላማዊ ትግልን አይቻልም ሲባል ገብተንበት እንደሚቻል ዓለምን ያስደመመ እንቅስቃሴ እያደረግን ነው። ወታደራዊ ትግሉን ማጠናከር ያስፈልጋል። ለሁለት ምክንያት ነው የሚያስፈልገው። አንዱ ኦፍኮርስ ስርዓቱ የሄደ በሄደ ቁጥር የህዝቡን እምቢተኝነት የሚደግፍ አቋም ኃይል ያስፈልጋል። ከዛ ያለፈ ግን የአንድ ቡድን በወታደራዊ ውስጥ በላይነት አለው ማለት መቼም ቢሆን የህዝቦች መብት የህዝቦች እውነታ ሊከበር አይችልም። ዛሬ ኢትዮጵያ ውስጥ አንዱ ትልቁ ችግር ያለው የአንድ ቡድን በወታደር ውስጥ መብዛት በላይነት መኖሩ ችግር አለው። ስለዚህ ይሄንን ባላንስ ለማድረግ የኦሮሞ ህዝብ በወታደር ውስጥ ተሳትፎውን መጨመር መቻል አለበት። ይሄንን ወይ አልተርኔቲቭ የሆነ ኢንስቲትዩሽን በመገንባት ወይ ደግሞ ያለውን ኢንስቲትዩሽን በመለወጥ ማድረግ መቻል አለበት። እየተከታተላችሁ ያላችሁት አፈርሳታ የኢትዮ ቲዩብ ዝግጅታችንን ነው። ጃዋር መሐመድ የዛሬው እንግዳችን ነው። ከጃዋር መሐመድ ጋር እያደረግን ያለነው ውይይት ይቀጥላል። ካፍታ ቆይታ በኋላ እንመለሳለን። እሺ ጃዋር፣ ወደ ጥያቄ ልመለስና በአሁኑ ጊዜ የኦሮሞ ህዝብ ትግል ከፍተኛ ደረጃ የደረሰበት ነው። የኦሮሞ እምቢተኝነት፣ የህዝብ እምቢተኝነት ወይም አመጽ፣ ኦሮሞ ፕሮቴስት ከፍተኛ ደረጃ ደርሷልና ከዚህ አሁን ካለው እንቅስቃሴ ጋር ያንተ ሚና ትልቁን ድርሻ ይወስዳል የሚሉ ሰዎች አሉና ይህንን እንቅስቃሴ እንዴት ታየዋለህ? አሁን ደግሞ እየተዳከመ ይመስላል የሚሉ ወገኖች አሉና ይህን ህዝባዊ እምቢተኝነትና አሁን ያለውን የኦሮሞ ህዝብ ትግል ደረጃ በምን ታየዋለህ? የኦሮሞ ህዝብ እንግዲህ ትግሉን ከጀመረ ወደ 50 ዓመት ቆይቷል። በዚህ 50 ዓመታት ውስጥ ብዙ ድሎች ተገኝተዋል። አሁን እየተደረገ ያለውን እንቅስቃሴ እንዴት ነው ማየው? በ50 ዓመት ውስጥ በተለያየ ዘርፍ በተለያየ ቦታ አባቶቻችን የዘሯቸው የነጻነት ፍሬዎች አሉ። እነዛ የነጻነት ዘሮች አድገው አብበው አሁን አዝመራ ደርሰው ከ3-4 ዓመት በፊት አካባቢ ያንን አዝመራ የሚሰበስብ የታጣበት ሁኔታ ነበር። አሁን እየተደረገ ያለው 50 ዓመት ስንዘራ የነበረውን 50 ዓመታት በየቦታው ስንተክል የነበረው የደረሰውን አዝመራ ሰብስበን ወደ ጎተራ እያስገባን ያለበት ሁኔታ ነው ያለውና ባለፉት 2 ዓመታት ሲደረግ የነበረው ትግል ባለፉት 10 ወራት ደግሞ በተጠናከረ መልኩ እያደረገን ያለው የዚህ የ50 ዓመት ጉዞ የማገባደጃ የኮንክሉዥን ምዕራፍ ላይ የደረስንበት ሁኔታ ነው ያለው። ትግሉ በጣም ከጠበቅነውና ካሰብነው በላይ የሄደበት እንደውም አንዱ ችግር ፍጥነቱ ነው። ፍጥነቱ ከተጠበቀበት ከታለመው በላይ እየሄደ ያለበትና ያንን ፍጥነት አንዳንዴ ቀዝቀዝ እያደረጉ መሄዱ አስፈላጊ ነው። ምክንያቱም የኛ ዓላማ ስርዓት መለወጥ ብቻ አይደለም። እኛ ህወሓትን እንደ ጋሬጣ እንደ እንቅፋት ነው እንጂ የምናየው
እንደ አልቲሜት የኛ አልቲሜት ኦብጀክቲቭ ወይ የኛ ዋና አላማ ህወሓትን ያመጣል ብቻ ሳይሆን ከዛ በኋላ ይህ መጥፎ ስርዓት በተቆረጠበት በወደቀበት ላይ የሚያብበው የሚበቅለው ስርዓት ለኦሮሞ ህዝብም ሆነ ለሌላው ህዝብ ፍትህ፣ ሰላም እና ልማት ሊያመጣ የሚችል እንዲሆን ማድረግ መቻል አለበት። ያን ለማድረግ ስራው ዛሬ መስራት አለበት። ስርዓትን ስትጥል አንድ ስርዓትን ስትንድ ጎን ለጎኑ ደግሞ ስርዓት እየገነባ መሄድ አለበት። ስርዓት በአስተሳሰብ ደረጃ ስርዓት በተቋማት ደረጃ መገንባት መቻል አለበት። በጣም በፍጥነት ከሄደ ያንን ለመገንባት ያለህን እድል እያጠበበብህ ነው የሚሄደውና አንዳንዴ ቀዝቀዝ አንዳንዴ ሞቅ እያለ የሚሄድበትም ለዛ ነው። አሁን ባለንበት ሁኔታ በጣም ኮምፎርታብል ነኝ፣ በጣም ደስተኛ ነኝ። የህዝቡ ትግል ባለቤት የለውም ይባላል። ገዢውን ፓርቲ በተደጋጋሚ እየገለጸ ያለው ጉዳይ ነው እና የህዝቡ ትግል በከፍተኛ ደረጃ ደርሶ ወደ ውጤት ወይም ደግሞ ህዝቡ ወደሚፈልገው የመጨረሻ ግብ የማይደርስበት ምክንያት እንደዚህ አይነት አመጾች ባለቤት የሌላቸው ስለሆኑ ነው ይባላል እና የዚህ ትግል ባለቤት ማን ነው? ህዝቡ። መሪ ያስፈልገው? ችግሩ የጋ ነበረ መሰለ። ያ ያስተሳሰብ ችግር ነበር መጀመሪያም ያለው። የኢትዮጵያ የፖለቲካ እንቅስቃሴዎች ከሁለት ነው የመነጩት። አንዱ ከማርክሲስት ሌኒኒስት አስተሳሰብ ነው። ሁለተኛው ከነባሩ የአቢሲኒያ የኖርዘርን ፖለቲካ የመነጨ ነው። ሁለቱም ተመሳሳይ ናቸው። ሃይራርካል ነው። ከላይ ወደ ታች ነው። መሪ አለ፣ ንጉስ አለ፣ ወይ ደግሞ የጎበዝ አለቃ አለ። ከዛ ወደ ታች ነው ለህዝቡ የሚታሰበው። ያለ መሪ ያለ ጎበዝ አለቃ ምንም ነገር ለውጥ አይመጣም፣ ባለቤት አይኖረውም ማለት ነው። የኦሮሞ ህዝብ አስተሳሰብ እንደዛ አይደለም። ያ ብቻ አይደለም። የኦሮሞ ህዝብ እንደምታውቀው ገዳ ነው፣ ሆሪዞንታል ነው፣ ቨርቲካል አይደለም። ከላይ ወደ ታች የሚወርድ ሳይሆን በአግድም የተገናኘ ህዝብ ነው። አንድ እሱ ነው። ሁለተኛ በዘመናዊ ፖለቲካ አሁን ባለንበት ፖለቲካ ሶሻል ሙቭመንት በምንለው ሚዲያ ኢንፊውዝድ ሶሻል ሚዲያ ኢንፊውዝ በሆነው ፖለቲካ ውስጥ የቀድሞ አይነቱን ከላይ ወደ ታች የሚወርድ አይነት ፖለቲካ ልታደራጅ አትችልም። አሁንም የህዝቦች ግንኙነት ሆሪዞንታል ነው፣ አግድሞች ነው። ይህን ስትራቴጂ ዲዛይን ሲደረግ ይህን ሁለት ሁኔታ ተወስዶ ነው። አንደኛ የህዝቡን ባህላዊ አኗኗር የህዝቡን ማንነት አስተሳሰብ ከግንዛቤ የወሰደ አደረጃጀት ነው የተገነባው። ሁለተኛው ያለው አድቫንቴጅ የሶሻል ሚዲያውን የግሎባል ሁኔታውን ባየ መልኩ የተደራጀውና ሶስተኛ ደግሞ የምትዋጋው ባላጋራ ጠላትህ አደረጃጀቱን በደንብ ገምግመህ ሊያፈርሰው የሚችል ስትራቴጂ መሆን መቻል አለበት። ስርዓቱ ቅድም እንዳልኩ ከቀድሞ አመለካከት የወጣ ስለሆነ አደረጃጀቱ ቨርቲካል ነው፣ ከላይ ወደ ታች ነው። ሲሜትሪክ ከሄድክ ልክ እንደሱ ከተቋቋምክ በአቅም ስለሚበልጥህ፣ ምክንያቱም ስቴት ነው መንግስት ነው፣ በአቅም ስለሚበልጥህ ያንተም አደረጃጀት እሱ የሚያውቀው አይነት አደረጃጀት ስለሆነ በቀላሉ ክራሽ ሊያደርግ ይችላል። አግድሞች ከሆንክበትና እሱ የማያውቀው ከሆነ ደግሞ በቀላሉ ያደርገው እና ባለፈው 10 ወራት ያየነው የዚህን ቲዮሪ የዚህን ስትራቴጂ ውጤታማነት ነው። ስርዓቱ ግን ማን ነው የሚመራው? አሁን የጎንዮሽ ህዝቡ ውስጥ ያለ ከታች ወደ ላይ የሚሄድ አደረጃጀት ነው እያልከኝ ነው እና ማን ነው የሚመራው? ማን ነው ለውጤት የሚያበቃው? ማን ነው አቅጣጫ የሚያስይዘው? ስርዓቱ ድንገት ቢወድቅ ይሄን ህዝብ ይዞ በአመራር ደረጃ ስርዓቱን የሚያበጀው ማን ነው? ሁለት አመራር አለ። አንደኛው ኦፕሬሽናል አመራር ምንለው፣ ኦፕሬሽናል ሊደርሺፕ ምንለው፣ በየቀበሌው በየከተማው የተደራጀ እንቅስቃሴዎችን የሚያመራ የኦፕሬሽናል ኮር ኮማንድ አለ የሚያንቀሳቀስ። ግልጽ ነው? ህቡ ነው እንጂ በህቡ እንዲፈጁህ ነው ግልጽ የምታደርገው እና ህቡ ነው። በሁለተኛ በብሔራዊ ደረጃ በፖሊሲ ደረጃ ሊያንቀሳቀስ የሚችል አንተ የምትለው አይነት ነገር ከተፈጠረ ወደ ስፕሪንግ የሚያደርግ ዝግጅት አለ። ይሄ ብዙ የሚያሳስብ አይደለም። አመራር በግልጽ እኮ አመራር አለው። በግልጽ ያለው አመራር እነ በቀለ ናቸው፣ እነ ደጀኔ ናቸው። ወደ 6000 የሚሆኑ የኦኤፍሲ አመራሮች እስር ቤት ነው ያሉት እና እነዚህ አመራሮች አሉ። ከዛም ያለፈ ደግሞ ሌላም አመራር አለ እና በወተን ከሌ ሊቀመንበር ነው ከሌ እንትን ነው ማለት ስርዓቱን እንቅስቃሴውን ለአደጋ ማጋለጥ ስለሆነ ነው። ያንተን ሚና እንዴት ታየዋለህ? በዚህ ትግል ውስጥ በተለይ በማህበራዊ ድረገጾች በማህበራዊ ሚዲያዎች ትልቅ ጉልህ ድርሻ ነበረና ያንተን ሚና እንዴት ታየዋለህ? በዚህ ትግል ውስጥ ቃል አቀባይ የኮሙኒኬሽን ስራዎችን ነው የምሰራው። ምክንያቱም አቶ ጌታቸው ስራዬን ነጠቀኝ እንዳይለኝ እንጂ የዚህ እንቅስቃሴ የኮሙኒኬሽን ኦፊሰር ነኝ ብዬ ነው የማየው። ምክንያቱም እኔ ብቻ አይደለም ብዙ ልጆች አገር ቤት ውስጥ የሚደረጉ ስትራቴጂዎች የሚሰሩ ስራዎችን የስርዓቱን ብልግና የህዝቡን ጥንካሬ ስትራቴጂውን ኮሙኒኬት ማድረግ መቻል አለብን። አንደኛ ህዝባችን እርስ በርሱ
ኮሚኒኬት እንዲደራረግ፣ ሁለተኛ ደግሞ የህዝባችንን ትግል ከሌላው ኢትዮጵያ ህዝብ ጋር እንዲሁም ከዓለም ጋር ማገናኘት ላይ ስራ መስራት መቻል አለብን። አይ ቲንክ ያንን በተቀላጠፈ ስራ እየሰራ ነው ያለነው። ይህን ትግል ስታካሄድ እንደ ጃዋር ነው ወይንስ እንደ አንድ ቡድን ነው? ለምሳሌ መረጃዎች ከማንም ቀድሞ ላንተ የሚደርሱበት ሁኔታ አለ። ብዙ ሰው ይገርማል። መረጃዎችን ቶሎ ለህዝብ ታደርሳለህ እና ከዚህ አንጻር ራስክን የምታየው እንደ አንድ ጃዋር ነው ወይንስ የሆነ ቡድን? እንደ ሁለቱም እንደ ጃዋርም እንደ አንድ ስብዕና አለኝ፣ ጃዋር ነኝ። እንደ ቡድኑ ማመሰለ የኦሮሞ ህዝብ ተደራጅቷል። በውስጡ የዛ አደረጃጀት ኢንፎርሜሽን ወዲያው የሚደርሰን የአደረጃጀት አለ። በዛ ውስጥም የራሴ ሚና አለኝ እና ሁለቱም ነው። የራሴም የግል ስብዕና አለኝ፣ በዛ አደረጃጀት ውስጥም የራሴ ሚና አለኝ። አንዳንድ ከዚህ ትግል ጋር ተያይዞ የምትለቃቸውን ነገሮች ብዙ ሰው ይመለከታሉ እና አንዳንዶቹ የፈጠራ ናቸው፣ የሌላ ሀገር ቅንብር አለበት፣ እርግጠኛ አይደሉም፣ ሆን ብሎ ትግሉን ለማፋፋም የሚጠቀምባቸው ዘዴዎች ናቸው ይላሉ እና ከዚህ አንጻር ያለውን ስራ እንዴት ታየዋለህ? ማንኛውም ገለልተኛ ወገን ባለፉት 2 ዓመታት ባለፉት 10 ዓመታት የምለቃቸውን መረጃዎች አይቶ 99% አኩሬት ካልሆነ እኔ ልሰቀል። ምክንያቱም አንደኛ በተለይ የኦሮሞ ህዝብ ውሸት ከነገርከው አይወድም፣ እውነታን ብቻ ነው የሚወደው። የኦሮሞ ህዝብ 3 ምሰሶዎች ፒላሮች አሉት፣ እውነት፣ ሰላም እና አንድነት። እነዚህዎች ላይ ነው የሚመሰረተው እና ሀሰት ብትነግረው ሌላው ማህበረሰብ ሳይሆን የራስህ ህዝብ ራሱ ሪጀክት የሚያደርግ ኢንፎርሜሽኑ ሲመጡ ውስጡ መግባት አልፈልግም፣ መካኒዝም አለኝ ቬሪፋይ የምናደርገው ይሄ ኢንፎርሜሽን መልቲፕል ሌየር ኦፍ ቬሪፋይ ያደርግ እውነታነቱን እያረጋገጠ ነው የምናደርገው እና አልፎ የሚመጡ ነገሮች አሉ የተሳሳቱ በስርዓቱ የሚላኩ ብዙዎቹ አልፎ ሲወጡ ኢሚዲየትሊ ያ ነገር ስህተት ነው ይቅርታ ብዬ ነው የምለጥፈው እና በዚህ ላይ በጣም ኮንፊደንስ አለኝ። የኦሮሞ ህዝብ ትግል እየተካሄደ በነበረበት ጊዜ በተለይ አመጹ ተባብሶ በቀጠለበት ጊዜ በርካታ ሰዎች ተገለዋል። በርካታ በሺዎች የሚቆጠሩ ሰዎች ወደ እስር ቤት ሄደዋል፣ ታጉረዋል። በዛ ጊዜ ሌላው የህብረተሰብ ክፍል ማለትም ሌሎች ብሔር ብሔረሰቦች ዝምታን ለምን መረጡ በሚል ብዙ ሁኔታን አስከትሎ ነበረ። ምንም አላሉም ነበር እየተባለ የኦሮሞ ህዝብ ትግል በሌላ አለመታገዙ ትልቅ ፍርሃት ከመመንጨቱ የተነሳ ነው የሚል ስጋት የነበራቸው ሰዎች አሉ። አሁን ደግሞ ሁኔታዎች ተለውጠዋል፣ ወደ ሌሎች አካባቢዎች ተዳርሷል የህዝባዊ አመጽ። እንደውም አንደኛው ብሔር ለአንደኛው በተለይ በአማራና በኦሮሚያ መካከል ከፍተኛ የሆነ የትግል አጋርነት የኦሮሞ ህዝብ ደም የኔ ደም ነው፣ ኦሮሞም የአማራው ህዝብ ደም የኔ ደም ነው እስከማለት ደርሰዋል እና እነዚህ አይነት ክስተቶች ቀስ ብለው እንዴት ብቅ ሊሉ ቻሉ? የስትራቴጂ ውጤት ነው። እኔ የሌላው ህዝብ ዘንድሮ ዝም ሲልም ከኦሮሞ ጋር አጋር ነበር። ዝምታ በብዙ ኮንትሪቢዩሽን ነው። ስርዓቱ የፈለገው ዝም እንዲሉ አልነበረም። ስርዓቱ የፈለገው ኦሮሞዎች ተነሱ ሀገር ሊያፈርሱ ነው፣ ከቀያችሁ ሊያባርሯችሁ ነው የሚል ነበር። ማጋጨት ነበር የፈለገው። ያላደረጉት ነገር የለም። የሃይማኖት ተቋማትን የባህላዊ ተቋማትን እስከ ማውደም የሄዱበት ሂደት ነበረ። ሌላው ህዝብ ግን ከዚህ በፊት ሲጋጭ ነበረ። በዚህኛው ዙር ግን አንድም ሰው ተነስቶ ከስርዓቱ ጋር ቆሞ ከኦሮሞ ጋር የተጋጨ የለም። ይሄ ለትግሉ ትልቅ ሚና ከፍተኛ ውለታ የሚገባው ነገር ነው የተሰራው። ምክንያቱም የስርዓቱን ፕሮፓጋንዳ ተቋቁሞ ይሄ ግን ዝም ብሎ ህዝቡ አንደኛ ስርዓቱ ባለፉት 25 ዓመታት የሚሰራውን ነገር ስላየው ነቅቶበታል። ሁለተኛ የኦሮሞ አደራጆች ኮኦርዲኔተርስ የምንላቸው የሰሩት ስራ አለ። በኦሮሚያ የብሔር ብሔረሰቦች ሀገር ነች። ኦሮሚያ ውስጥ የሌለ ብሔር የለም። ዛሬ ቻይኒዞች፣ ህንዶች ሁሉ ገብቶበታል። ሁሉም ሰው አለ። ይሄ እዛ ውስጥ ያለው ህዝብ ኦሮሞ በሚያደርገው እንቅስቃሴ እንዳይነካ፣ ምክንያቱም ስርዓቱ የሚፈልገው ያንን ነው፣ እንዳይነካ መስዋዕትነት ወስደዋል። የትግሬን ቤት ፕሮቴክት ሲያደርጉ የተገደሉ ልጆች አውቃለሁ። በአጋዝ የተገደሉ የሌላ ሰው ኢማጂን እንግዲህ ከላይ አመራር የሚሰጠው የትግራይ ተወላጆች ናቸው። ሰው እየገደሉ ያሉት የትግራይ ወታደሮች ናቸው። እንደዛም ሆኖ ሲቪሉ የትግራይ ህዝብ እንዳይነካ ከፍተኛ ርብርብ ተደርጓል። ሌላውን የአማራውን የስልጤውና የጉራጌውን ሌላውን ማህበረሰብ ተውና ማለት ነው። እና ያየዋል ህዝቡ። ወሊሶ ላይ ኦሮሞ የሚያደርገው ነገር ህዝቡ ያየዋል። ኦሮሞን እንደ ትሬት አላየውም። ኦሮሞ ለህዝቡ ለመብቱ የሚታገል ህዝብ እንደሆነ ነው ያየውና በጸጥታ ራሱ በመቆየት ለትግሉ ከፍተኛ አጋርነት ያደረገው። አሁን እየሆነ ያለው ነገር እርግጠኛ ነበርን የአማራ ህዝብ እንደሚነሳ እርግጠኛ፣ አሁንም ደቡብ እንደሚነሳ በእርግጠኝነት እነግርሃለሁ። ምክንያቱም
በሶሻል ሙቭመንት ውስጥ ስርዓቱን እየወቀርከው በሄድክ ቁጥር ኢንዱራንሱን እያዳከም ትሄዳል። አቅሙ እየደከመ ይሄዳል። አቅሙ እየደከመ በሄደ ቁጥር የሚፈጥራቸው ስሜቶች አሉ በሌላው ማህበረሰብ ጋር። ምክንያቱም ኢትዮጵያ ውስጥ ያልተጨቆነ ምንም ብሔር የለም። ኢንፋክት የትግራይ ህዝብ ጭቁን ነው። ትግራይ ውስጥ እዚህ ወደ አዲስ አበባ ያሉ ናቸው እንጂ ጭቁን ነው። ያልተጨቆነ ብሔረሰብ የለም። ምክንያቱም ህዝብን ሳጨቁን አምባገነን መሆን አትችልም። የኦሮሞ ህዝብ ያንን ጭቋኝ ስርዓት እያደከመው እያወዛወዘው በሄደ ቁጥር ኢንዱራንሱ እየደከመ በሄደ ቁጥር ሌላውን ማህበረሰብ እንደሚነሳበት ነው። ምክንያቱም የአምባገነኖች ትልቁ መሳሪያ መመሰለ ፍራቻ ነው። ፍራቻ በህዝብና ህዝብ እንዳይተማመን ማድረግ ነው። ስለዚህ ለአማራ ህዝብ መነሳት መነሻው የኦሮሞ ህዝብ ትግል ነው። አብሶሉትሊ። ምክንያቱም የኦሮሞ ህዝብ ተነስቶ ያንን እንቅስቃሴ ማድረጉ የስርዓቱን ደካማነት የስርዓቱን አቅም አዘልዝሎ አዳክሞታል። አደር ወይም ሊሆን ይችል ነበር። የአማራ ህዝብ ቀድሞ ተነስቶ ይህን ስርዓት ቢወዘውዘው ኖሮ ለኦሮሞ ህዝብ ወኔ ይሰጠው ነበር፣ ለኦሮሞ ህዝብ ሞራል ይሰጠው ነበር። አሁን እኮ እየሰጠው ነው። አሁን እኮ እየተቀባበለ ነው። ኦሮሚያና አማራ እየተቀባበለ ነው። የአማራ ህዝብ ተነስቶ ትንሽ የኦሮሚያ ትንሽ ቀዝቀዝ ባለ ቁጥር የአማራው ሲነሳ ወንድሞቻችን ከዛ ተነስተዋል ብለው የሚነሳበት ነው። ግን የተቀናጀ ትግል አይደለም። እንደምናየው ኦሮሞ በተነሳበት ጊዜ አማራው አልተነሳም ነበር። አሁን ደግሞ አማራው በተነሳበት ጊዜ የኦሮሞዎቹ ቀዝቀዝ ብሎ ነበርና ይሄ ራሱ አለመቀናጀቱን የሚያሳይ ነገር ነው የሚሉአሉና ይሄ ነገር በቅንጅት የተደረገ ነው ለማለት ይቻላል። ቅንጅቱ ከላይ ነው፣ ግራስሩት ገና እየወረደ ነው። ቅንጅት አለ። ለዚህ ቅንጅት የሚያሳይህ ስርዓቱን እያሳበደ ያለው ነገር ልንገርህ። በዚህ እንቅስቃሴ ውስጥ በእኛ እንቅስቃሴ ውስጥም ሆነ በአማራ ክልል እንቅስቃሴ ውስጥ በስርዓት ውስጥ ያሉ ጀግኖች ከፍተኛ ሚና አላቸው። የአማራን ክልል እንቅስቃሴ በአዴን ውስጥ ያሉ ታጋዮች እያደረጉት ነው። በኦሮሚያ ውስጥ ያለውን እንቅስቃሴ በኦህዴድ ውስጥ ያሉት እያደረጉት ነው። በሁለቱ መካከል ቅንጅት አለ። በሁለቱ መካከል ግንኙነት አለ። በኦፕሬሽናል ደረጃ ያው ኬርፉል መሆን ስላለብህ አንዳንድ ቅንጅቶች እየተሰሩ ነው። በሂደት ትግሉ የሚወልዳቸው ኦፖርቹኒቲዎች አሉ። ትግሉ የሚፈጥራቸው ጫናዎችና እድሎች ይፈጠራሉና እነዚያን እድሎች እየተጠቀምን የምንሄድበት ሁኔታ ነው ያለውና ከጊዜ ወደ እኔ እናንተ ይሄን የምናደርገው ውይይት ራሱ የዛሬ 3 ወር 4 ወር ብናደርገው ኖሮ ለምን አማራ አልተነሳም ነበር አይደል ክርክሩ። ዛሬ አማራም ተነስቷል፣ ኦሮሚያም ተነስቷል። ስለዚህ ለምን አልተቀናጀም ነው። እንቅስቃሴዎች የሚፈጥሯቸው ሁለት ነገር አለ፣ ኢንሴንቲቭ እና ፕሬሸር አለ። ሁለቱ አሁን መልስ እየሰጡ ነውና እየተሰራበት ያለ ነው። በቅርብ ጊዜ ፍሬውን የምናየው ይመስለኛል። የሁለቱን ህዝቦች የኦሮሞና የአማራን ህዝብ መደጋገፍ ለህወሓት ወይም ለትግራይ ህዝብ እንደ ስጋት የሚቆጥሩ አሉ። እንደውም አሁን ገዢው ፓርቲ ጨምሮ እያስተጋባ ያለው ነገር ምንድነው? የትግራይ ህዝብ ላይ ሌላ ችግር ሊደርስ ይችላል፣ የእርስ በርስ ግጭት ሊነሳ ይችላል እያሉ ፍርሃት ያላቸው ሰዎች አሉና እንዴት ታየዋለህ? ምንድነው ይሄን አጠቃላይ ያለውን የህዝቦችን ግንኙነት እንዴት ነው የምታየው? ከዚህ አንፃር አማራውና ኦሮሞ በትግራይ ላይ እየተባበረ ነው። ለህወሓት የሁለቱ ትብብር ከፍተኛ አደጋ ነው። መፍራትም አለባቸው፣ መንቦቅቦቅ አለባቸው። ለትግራይ ህዝብ ግን ፍርሃት አይደለም። ኢንፋክት ለትግራይ ህዝብ የመውጫ ቀዳዳ እየተበጀለት ነው ያለው። የመትረፊያ ከታሪካዊ ስህተት የሚማሩበት እድል ነው እየተፈጠረ ያለው። የትግራይ ህዝብ ከሌላው ኢትዮጵያ ህዝብ ጋር አብሮ እንዳይሆን እንዲፈራራ ለ25 ዓመት ሰርተውበታል። ያንን የሚሰብረው ስርዓቱ በህዝቦች ክንድ ሲደክም ነው። ህወሓትን ለምን እንደሚያስፈራው? ምክንያቱም ህወሓት ስልጣን ላይ የቆየው ኦሮሞና አማራን በማጋጨት ብቻ ነው። ምክንያቱም ሁለቱ ትልልቆቹ ሶሻል ቤዝ ትልቅ የሆኑት ሁለቱ ከመሆኑ ሁለቱ ደግሞ በታሪካዊ ሂደት ውስጥ ረጅም ታሪክ የግጭትም የፍቅርም ስላላቸው የፍቅሩን እያደበዘዘ የግጭቱን እያጎላ በሁለቱ መካከል ቁስል አለ። አብሮ የኖረ የተጋጨ ህዝብ ነው። በዛ ቁስል ላይ ጨው እየነሰነሰ ሲያጋጭ የነበረው ስልጣን ላይ ቆየው በዚህ ነው። ሌላ ምንም ነገር የለውም። እነዚህ ሁለት ህዝቦች አንደኛ በየፊናቸው ትግላቸውን ሲያጧጡፉ፣ ሁለተኛ ደግሞ አክሮስ ዘ ቦርድ ሲገናኙና መወያየት መቀራረብ ሲጀምሩ አደጋ ይፈጠርለታል። የአማራና የኦሮሞ ህዝብ ከዚህ በፊት ያልኩትን ልንገም። የአማራና የኦሮሞ ህዝብ ከሺህ በዓመት በላይ አብሮ የኖረ ህዝብ ነው። በዛ ጎን እንደዚህ አብሮ ሲኖር ትልልቅ ህዝብ ሆኖ ግጭቶች አሉ፣ ፉክክሮች አሉ፣ ውድድሮች አሉ። ከማንም በላይ የሚተዋወቅ ህዝብ ደግሞ ሁለቱ ነው። ከማንም በላይ ችግሮች አሉ፣ የስ ታሪካዊና ጊዜያዊ ችግሮች አሉ። አዎ ልዩነቶች አሉ። አዎ እነዚህ ልዩነት በክርክር በድርድር ሊፈታው የሚችለው የኦሮሞና የአማራ ልሂቅ ነው። ህወሓት ከሌላ ቦታ መጥቶ አንደኛ አማራውን ህዝብ አያውቀውም፣ የኦሮሞን ህዝብ አያውቀውም።
ሁለቱን ያጋጭ እንደሆነ እንጂ ልፍታ እንኳን ቢል ችግሩ ልፍታ እንኳን ቢል ያጋጭ እንደሆነ እንጂ ምንም መፍትሄ ማምጣት አይችልም እና የሁለቱ መቀራረብ ህወሓትን ማስፈራቱ አይገርመኝም። የኦሮሞና የአማራ ህዝብ ግንኙነት እና የተጋገዙ መሄድ ህዝብ ለህዝብ ያለው ግንኙነት በጣም በተሻለ ደረጃ ላይ እንደሚገኝ እየታየ ነው። በአሁኑ ጊዜ መሬት ላይ ያለ ጉዳይ ነው። ነገር ግን በፖለቲካ ድርጅቶች ዙሪያ በሚታይበት ጊዜ በኦሮሞ ህዝብ ትግል ዙሪያ የሚታገሉና በአንድነት ኃይሎች ጎራ ያሉት ሰዎች ተገናኝተው ቁጭ ብለው በአንድ ላይ በጋራ ለመስራት የሚያስችል ስራ እየሰሩ አይደለም ይባላል። በዲያስፖራውን በኩል የሚታየው ይሄ ነው። በጋራ ሆኖ ቁጭ ብሎ ያንን አቋም የሚያንጸባርቅ ሁኔታ አይታይም። ትፈራራላችሁ ይባላል። ሌላው ከዚህ ጋር ተያይዞ አንድ የተከሰተም ነገር ነበር። በግንቦት 7 እና በኦሮሞ ዲሞክራሲያዊ ግንባር መካከል አንድ ጥምረት ተፈጥሯል። ይሄ ደግሞ አንድ ማሳያ ነው። ወደ አንድ ግንኙነት ለመሄድ መነሻ ነው የሚሉ ሰዎች አሉ። ጥሩ ግንኙነት ያሳያል ይላሉና እነዚህን ነገሮች እንዴት ታያቸዋለን? የዛሬ 10 ዓመት ምናምን አካባቢ አሁን የጀመርነውን አክቲቪዝም ስንጀምር አንድ ነገር ግልጽ ነበር ለኔ እና አብረን ከነበርነው ልጆች ጋር በአጠቃላይ በኢትዮጵያ ውስጥ 50-40 ዓመት በደረገው ትግል ፖለቲካል ማህበረሰቡ ፖለቲካል ሶሳይቲ የምንለው ሁለት ማህበረሰብ አለ በህዝብ ውስጥ ፖለቲካልና ሲቪክ ሶሳይቲ እና ፖለቲካል ሶሳይቲ የምንለው የፖለቲካ ማህበረሰቡ በኦሮሞ ደረጃ ይሁን በኢትዮጵያ ደረጃ ተፈረካክሷል። በግለሰብ በቡድን በጣም ተፈረካክሷል። ይሄንን ለመለወጥ ጊዜያችንን ማጥፋት ያለብን ያንን የተፈረካከሰ የፖለቲካል ሶሳይቲ መጠገን ሳይሆን የሲቪክ ሶሳይቲውን ማጠናከር መቻል አለብን። በህዝብ ውስጥ በግራስሩት ደረጃ ህዝቡን ማንቀሳቀስ ማጠናከር አንድነቱን ጥንካሬውን ካፓቢሊቲውን እየገነባ መሄዳችን መቻል አለብን። ይሄን ካደረግን ቅድም ያልኩን ነገር ማምጣት እንችላለን ብለን ያሰብነው ይሄ ምንድነው ኢንሴንቲቭ አንደኛ ህዝቡ እየተጠናከረ በሄደ ቁጥር አብሮ እየሰራ በሄደ ቁጥር አንድነቱ እየተጠናከረ በሄደ ቁጥር ጭንቅላት ላይ ያለው ከላይ ያለውን የፖለቲካ ኮሚኒቲ ላይ ፕሬሸር ጫና ይፈጥራል። አንዱ ጫና ነው። ሁለተኛ ደግሞ ህዝቡ እየተጠናከረ ስርዓቱን እያሽመደመደ በሄደ ቁጥር ስልጣን ይታየዋል ለፖለቲካል ኮሚኒቲው። ስልጣን ሲታየው የፖለቲካል ኮሚኒቲ ሳይወዶ ማለት ነው አንድ ላይ የሚመጣበት ሁኔታ ይፈጠራል። በኦሮሞ ውስጥ አሁን የምናየውን ዩኒቲ የፖለቲካ ቡድኖች ክፍፍል ነበረ። አሁን የምናየውን ጠንካራ ዩኒቲ መፍጠር የቻልነው በመጀመሪያ ደረጃ ያን በመስራት ነው። በኦሮምኛ ስናገር እኔ ሁሌ የምለው ጭንቅላቱን ሲያቅተን እግሩን አስተሳሰርን። ጭንቅላቱን አንድ ላይ ማሰር ጭንቅላቶችን ቢምቢ ሲሉን እግራቸውን አንድ ላይ ህዝብ እግር ከሆነ ፖለቲካ አመራር ጭንቅላት ከሆነ ጭንቅላቱን ጋር ስንከራከር ከምንውል ህዝቡን በእግሩ አንድ ላይ እንዲሆንና እንዲንቀሳቀስ በፍጥነት እንዲንቀሳቀስ ነው ያደረግነውና አሁን የምናየው በአማራና በኦሮሞ መካከል ምንድነው የአማራ ህዝብ መንቀሳቀሱ የኦሮሞ ህዝብ መንቀሳቀሱ ሳይወድ በግድ የፖለቲካ አመራሩ እንዲቀራረብ ጫና እየፈጠረበት ይሄዳል። ይሄን ካልኩ በኋላ ጥንቃቄ ያስፈልጋል። በተለይ በአማራና በኦሮሞ ህዝብ መካከል ሲሪየስ የሆነ ውይይት ያስፈልጋል። ሲሪየስ የሆነ መግባባት ያስፈልጋል። ሲሪየስ የሆነ ድርድር ያስፈልጋል። እንደ ህዝብ ሁለቱ ቡድን የሀገር ሽማግሌዎች፣ የፖለቲካ አመራሮች፣ ምሁራን የአማራውም ህዝብ ምን አይነት ፊውቸር ነው ከኦሮሞ ጋር የሚኖረኝ የሚገባው የሚለውን በውስጡ ሊግባባ ይገባል። የኦሮሞ ህዝብም ወደፊት ከዚህ ህዝብ ጋር ሊኖረኝ የሚገባው ምን አይነት ነው የሚለውን በውስጡ መጀመሪያ መስራት መቻል አለበት። በኦሮሞ ውስጥ ጀምረነዋል። በአማራ ውስጥም ይሄ መሰራት አለበት። ስንመጣ ደግሞ አንዱ ፋክሽን ዝም ብሎ ለጊዜያዊ ፕሬስ ሪሊዝ ሮጦ አንድ ላይ የሚመጣ ሳይሆን የሁለቱ ቡድን አመራር፣ ምሁራን፣ ሽማግሌዎች ሲሪየስ በሆነ ድርድር ላይ መድረስ መቻል አለባቸው። ያን ሳታረገው ግን ዝም ብሎ ዛሬ ወያኔን ለመጣል ጊዜያዊ እንትን ለማድረግ እኔ እናንተ ብቻ የምንሮጥ ከሆነ ችግር ይኖረዋል እና ብሔራዊ የሆነ ውይይት ነው የሚያስፈልገው ብዬ ነው ማስበው። ለምን አይጀመርም? ተጀምሯል። ለምን አልተጀመረም? ተጀምሯል። ይሄ ጋር መሰለ የሚጀምረው አንደኛው ቅድም ያልኩህ እግሩን የማንቀሳቀሱ ስራ ተጀምሯል። እግሩ ሲንቀሳቀስ ደግሞ አብሮ እንዲንቀሳቀስ እየተደረገ ነው። እንደምታየው ኦፕሬሽናሊ እየተጠናከረ እየሄደ ያለበት ሁኔታ ነው ያለው። እኔ እናንተ የምናደርገው ውይይት በሶሻል ሚዲያ የምናደርገው ውይይት ሁለተኛው ነው። በፖለቲካና በምሁራን አካባቢ የሚደረገው ውይይት ተጀምሯል። ሳትፈጨው እንጀራ አታደርግም አይደለም እንዴ? እየፈጨነው ነው፣ እያቦካነው ነው። የዛሬ በአማራና በኦሮሞ መካከል ያለው ልዩነት ከ3 ዓመቱ በፊት የተለየ ነው። ኢንፋክት እኔ እንዴት አየዋለሁ መሰለ አሁን ባለፈው 2-3-4 ዓመታት በአማራና ኦሮሞ አክቲቪስቶች መካከል የጦዘ ክርክር ነበረ።
ብዙ ሰዎች እንደ መጥፎ ነው ያዩት እኔ እንደ ጥሩ ነው ያየሁት ምክንያቱም ያሉ ልዩነቶች ነጥረው እንዲወጡ የጦዘ ክርክር መደረጉ ዛሬ የት እንዳለ እንድንተዋወቅና እንድንወያይ እንድንከባበር አብረንም ወደፊት እንድንራመድ እድል ከፍቷል ወደፊትም በዚህ መልኩ መሄድ መቻል አለብን የኦሮሞ ዲሞክራሲያዊ ግንባር በቀድሞ የኦነግ አመራሮች የተመሰረተ ነው በርካታ አንጋፋ ፖለቲከኞች ያሉበት ነው የግንቦት ሰባት እንቅስቃሴ ደግሞ አለ በእነ ዶክተር ብርሃኑ የሚመራ የነዚህ ሁለት ኃይሎች ጥምረትን እንዴት አየው የተለያዩ ድርጅቶች አገር ቤትም እዚህም ብዙ ሙከራ ያደረጉ ነው ቅን አመለካከት ነው ያላቸው እንትናቸው ኢንቴንሽናቸው ቅን ነው ጥሩ ነው ግን ቅድም እንዳልኩ በተለይ በኦሮሞና በማከለ የሚደረገው ነገር በጥንቃቄ መያዝ ያስፈልጋል በጥንቃቄ በቡድኖች በአንድ ወይ ሁለት ፖለቲካል ፓርቲ በሚደረግ ነገር ሳይሆን ጠለቅ ልንል ይገባል ምክንያቱም ይሄ ትልቅ ህዝብ ነው በጣም ስር የሰደደ ግንኙነትና ታሪክ ያለው ነው በመሐከሉ ቁስልና ፍቅር ያለበት ህዝብ ነው እና ይሄንን ጠለቅ ባለ ደረጃ መሄድ ያስፈልጋል የሚያደርጉት ሙከራ ጥሩ ነው ምክንያቱም የሚያዘጋጇቸው ነገሮች አሉ ሙከራዎቹ ደግሞ የሚፈጥሯቸው ችግሮች አሉ ምክንያቱም እንደዚህ አይነት አላያንሶች ወይም ደግሞ እንደዚህ አይነት ትብብሮች በወደቁ ቁጥር ተስፋ ያስቆርጣሉ በወደቁ ቁጥር ያራርቃሉ ምክንያቱም ሳትዘጋጅበት በደንብ ቤተሰብን ሳታወያይ የምትጋባ ከሆነ ቤተሰብ ሳይፈቅድ የምትጋባ ከሆነ ያ ጋብቻ ከፈረሰ በሁለቱ ቤተሰብ መካከል እያራረቀ ነው የሚሄደው እና ያንን ጥንቃቄ ያስፈልጋል የህዝቡን ትግል ወደፊት ከማራመድ ጋር በተያያዘ ከፖለቲካ ድርጅቶች አሁን ከጠቃቀስካቸው በተቋማት ደረጃ ካሉ ቡድኖች ይልቅ ግለሰቦች ትልቅ አስተዋጽኦ አድርገዋል የሚሉ አሉ ለምሳሌ የኮሎኔል ደመቀ ዘውዱ ለአማራ አካባቢ ለተፈጠረው የህዝብ ትግል መነሳሳት እንደ ፋና ወጊና እንደ ትልቅ መሰረት ያዩታል እንዲሁም ደግሞ በኦሮሚያ በኩል የኦሮሚያን ህዝብ ከአማራ ህዝብ ከማቀራረብ እንዲሁም የኦሮሞ ትግል በዓለም አቀፍ ደረጃ እንዲታወቅ ከማድረግ አንጻር አትሌት ፈይሳ ሌሊሳ ትልቅ አስተዋጽኦ አድርጓል ይባላልና የሁለቱ ግለሰቦች ሚና ከሌሎች ከቡድኖች ይልቅ የላቀ አስተዋጽኦ አለው ይላሉና እነዚህ ነገሮች እንዴት ታያቸዋል እነዚህ ግለሰቦች እና የነሱ ሚና ቅድም ያልኩ ስትራቴጂ ውጤት ነው የፖለቲካል ኮሚኒቲው ዴድሎክ ሲገባ ስትራቴጂ ውጤት ነው ለማለት እንዴት ይቻላል በግለሰብ ደረጃ የወሰዱት አቋም ነው ምክንያቱም ያለ ኦሮሞ ፕሮቴስት ፈይሳ ሌሊሳ አይኖርም ያለ ወልቃይት ጥያቄ ደመቀ መኮንን አይኖርም ምክንያቱም ሪሜምበር ደመቀ መኮንን የኮሚቴ አባል ነው የወልቃይት ህዝብ ለመብቱ መታገል ነው ምን ይሆናል መሰለ የፖለቲካል ኮሚኒቲው ከላይ ግሪድሎክ ሲገባ ያንተታው ከታች ህዝቡን ሲንቀሳቀስ ኦፖርቹኒቲዎች ትፈጥራለህ አዳዲስ አመራሮችን አዳዲስ አስተሳሰቦችን አዳዲስ አመለካከቶችን እየፈጠርክ ትሄዳለህ ምክንያቱም መፋጨት ሲጀምር እድል እየፈጠረ ይሄዳል የአማራ ህዝብ ለመብቱ መንቀሳቀሱ አዳዲስ ጀግኖችን አዳዲስ አመራሮችን እየፈጠረ ይሄዳል የኦሮሞ ህዝብ መንቀሳቀሱ ፈይሳ ብቻ አይደለም አሁን ከዚህ ዛሬ 2 አመት ማናቃቸው አጃኢብ የሆኑ በጣም ኬፓብል የሆኑ አመራሮች አፍልቀናል በአገር ቤት ውስጥም ከሀገር ውጭም ምክንያቱም የህዝብ እንቅስቃሴ የራሱን መሪ ይወልዳል የህዝብ እንቅስቃሴ የራሱን ስትራቴጂ ነው እየወለደ ያለውና ለምሳሌ በቀለ ገርባ ነው ሰደው በቀለ ገርባ ያህን ዛሬ የደረሰበት ፖለቲከኛ አይደለም መመር ነው የሰው ወደ ፖለቲካ የገባው የኦሮሞ ህዝብ እንቅስቃሴ በተለይ የገበሬው ላይ የሚደርሰው ችግርና የገበሬውን እንቅስቃሴ ሲያይ ገበሬው ወደ ራሱ ወሰደው እሱም ገበሬው ውስጥ ተቀላቅሎ ከህዝቡ ጋር መንቀሳቀስ ጀመረና እነዚህን ግለሰቦች ከህዝቦች እንቅስቃሴ ውጪ ምክንያቱም ደመቀ ተነስቶ አይደለም የአማራን ህዝብ ያነሳሳው የወልቃይት ሽማግሌዎች ናቸው ታሪኩን በደንብ ስለማውቀው የወልቃይት ሽማግሌዎች ናቸው ተነስተው ሲገፉ ከነሱ ውስጥ የወጡት ልጆች መጥተው ተቀብለዋቸው አመራር እየሰጧቸው የሄዱበት ሁኔታ ነው ኢትዮቲዩብ የአፈርሳታ ፕሮግራም አዘጋጅ ነው የአፈርሳታ ፕሮግራም በተለያዩ ፖለቲካዊ ማህበራዊና ኢኮኖሚያዊ ጉዳዮች የተለያዩ እንግዶችን ያስተናግዳል የአፈርሳታ ፕሮግራም አዘጋጅ ምናላቸው ስማቸው ከጀዋር መሐመድ ጋር እያደረግን ያለው ውይይት ይቀጥላል ካፍታ ቆይታ በኋላ እንመለሳለን ኢትዮቲዩብ የሚያቀርብላችሁ የአፈርሳታ ዝግጅት በተለያዩ ፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ያተኩራል የዛሬው እንግዳችን ጃዋር መሐመድ ነው ከጃዋር ጋር የጀመርነው ቃለ ምልልስ ይቀጥላል ተከታተሉ እሺ ጃዋር ተመልሰናል አሁንም ቀሪ ጥያቄዎች አሉኝና እነሱን እናንሳቸው በዚህ በኢትዮጵያ ውስጥ ያለውን ጭቆና በደል የተለያዩ የፍትህ እጦትና የመሳሰሉት መነሻ በማድረግ
ህዝብ ሁለንተናዊ ትግል እያካሄደ ነውና ለውጥ ለማምጣት ነው ህዝቡ የሚታገለውና ህዝብ የሚጠይቃቸውን ጥያቄዎች ደግሞ ገዢው ፓርቲ የሚመልስበት መንገድ ከህዝቡ ጥያቄ ጋራ ተመጣጣኝና አብሮ የሚሄድ አይደለም የሚሉ ሰዎች አሉ። እንዴት ታየዋለህ? ለህዝቡ ጥያቄ ገዢው ፓርቲ የሚሰጣቸውን ምላሾች በፓርቲ ደረጃ በምክር ቤት ደረጃ እንዲሁም ባለስልጣናት በመገናኛ ብዙሃን እየቀረቡ የሚናገሯቸው ነገሮች አሉ። እንዴት ገመገምካቸው? አንደኛ ህወሓት ግልጽ የሆነ አላማ ይዞ ነው የመጣው። ያ አላማ በኢትዮጵያ ላይ የአንድ ቡድን የበላይነት መገንባት ነው። ይህንን በተጨባጭ በኢኮኖሚው፣ በወታደሩ፣ በፖለቲካ ውስጥ ገንብቶታል። ህዝቦች የሚያደርጉን ጥያቄ ያንን አላማ የሚያፈርስ ኤግዚስቴንሻል ትሬት ብሎ ነው የሚያየው። ከዚህ ነው የሚንቀሳቀሰው። አሁን ለህዝቦች የሚሰጣቸው መልሶች ከዚህ ጋር ነው መታየት ያለባቸው። ሁለተኛው በታክቲክ ደረጃ ወርደ ስታየው የሚያደርጓቸው አቀራረቦች በጣም ከፍተኛ ድክመቶች ታይበታል። ምክንያቱም ፓርቲው ለረጅም ጊዜ ይዞት ሲሄድ የነበረው መለስ ዜናዊ ነው እና እሱ ከሞተ በኋላ ያ አላማ እንዳለ ነው። ያ ጉልበት ህወሓት የገነባው ጉልበት እንዳለ ነው። ጭንቅላቱ ግን የለም። አንገቷ ተቆርጣ የተለቀቀች ዶሮ ነው። አቅም አላት፣ መስሎ አለ፣ ግን አይምሮ የለም እና የሚያቀርቧቸውን ነገሮች ስታያቸው አንዳንዴ የህፃን ጨዋታ ነው የሚያደርጉት። ይህ ግን ደካማ ያደርጋቸዋል እንጂ በጣም አደገኛ ደግሞ ያደርጋቸዋል። ደካማ ናቸው እንደምታየው፣ እንጫወትባቸዋለን፣ ግን አደገኛ ያደርጋቸዋል። ምክንያቱም ወዴት እንደሚሄዱ ለማወቅ በጣም አስቸጋሪ ነው። አንዱ ወደዚህ ይጎትታል፣ አንዱ ወደዛ ይጎትታል፣ አንዱ ወደዛ ይጎትታል። እርስ በርሳቸው በውስጣቸው ያለው መፋጨት ቢያዳክማቸውም በጣም አደገኛ ያደርጋቸዋል። ምክንያቱም እያየን ያለነው ነገር ምንድነው? አንዱ ረገብ እናድርገው ሲል አንዱ ሄዶ ሲገል ነው የምታየው በውስጣቸው ያለው እንትን። ከዛ ረገድ ህወሓት ለህዝቦች ሰላማዊ መልስ ይሰጣል የሚል ድሮም ግምት አልነበረኝም። አሁን ግን ያ እንደው ብልጭ ብሎላቸው እንኳን ቢገቡበት ጊዜው አልፏል። ምክንያቱም ህዝብን በጣም ገለዋል፣ ደም ተቃብተዋል፣ ወደ መጥፎ የሆነና አጸያፊ የሆነ ነገር ገብተዋል። ባለፈው ደግሞ አሁን በቅርብ ያደረጓቸው ንግግሮች ስታይ በተለይ ስዩምና አባይ ያደረጓቸው በተለይ አባይ ስዩም ያደረገውን ነገር ስታየው በጣም ወደ መጥፎ መንገድ እየሄዱ ነው እንደሆነ ነው የምታየው። ምክንያቱም ከህወሓት ውስጥ አባይ ፀሐይ እንኳን እንደፈለገው ይዘላብዳል። አይ ዶንት ቴክ ሂም ሲሪየስ። ስዩም ግን ለረጅም ጊዜ ነባር ብቻ ሳይሆን የድርጅቱም ምሰሶ ሆኖ የቆየ ሰው ነው። ረጋ ያለ ሰው ነው እና ነገሮችን በደንብ የሚረዳ ሰው ነው። እሱ አሁን ያቀረበው ነገር የኢትዮጵያ ህዝብ በደንብ ሊያየው ይገባል፣ ሊዘጋጅበትም ይገባል። ምክንያቱም የትግራይን ህዝብ ለመጨረስ ዝግጅት ነው እየተደረገ ያለው። ቢላ እየተሳለልን ያለው ቢላ ሲሳልልን ቁጭ ብለን አንጠበቅም ነው እያለ ያለው። ይህ ማለት እንጨርሳችኋለን ነው እያለ ያለው። አገሪቷን ወደ አደገኛ የእርስ በርስ ግጭት ለማስገባት ዝግጅታቸውን ጨርሰዋል። ሁለተኛው ስዩም ያለውን ነገር መረዳት በጣም አስፈላጊ ነው። ምንድን ነው ያለው? አማራና ኦሮሞ እየተዘጋጀ ያለው እኛን ከጨረሰ በኋላ ሌላውን አናሳ ብሔረሰብ ለመጨረስ ነው ያለው። ምንድነው እየሞከረ ያለው? የማይኖሪቲ ኮአሊሽን አማራና ኦሮሞ አምልጦናል እና የማይኖሪቲ አናስ ያሉ ብሔረሰቦችን አንድነት ፈጥረን የሁለቱን ኃይል መቋቋም እንችላለን የሚል የአማራውንም ከጎረቤቶቹ ጋር ኦሮሞውን ከጎረቤቶቹ ጋር ለማጫረስ የተዘጋጀበት ሁኔታ ነው ያለው። ያን ዝግጅት ደግሞ ወደ ስራ ገብተውበታል። አሁን በሶማሌ ክልል አስተዳደር እየተደረገ ያለውን ንግግርና ትንኮሳዎች ስታያቸው፣ በተለያየ ቦታ የሚያደርጓቸውን ነገሮች ስታያቸው፣ በደቡብ ውስጥ በአማራው ህዝብ ላይ የሚያደርጉትን ነገር ስታይ ወደዛ እየገቡ መሆኑን ነው። ይህ ማለት ይሳካቻል ነው? አይሳካላቸው። ምክንያቱም እነሱ ለሚያደርጉት የማፍረስና የማቃጠል ስትራቴጂ እኛ የመገንባትና የማብረድ ስትራቴጂ አለን። ያንን መቋቋም እንደምንችል እርግጠኛ ነኝ። ነገር ግን ጀዋር ኢህአዴግ በገዢ ፓርቲነቱ በስራ አስፈጻሚም ሆነ በኢህአዴግ ምክር ቤት ደረጃ የህዝቡን ችግር ተገንዝበናል፣ ጥልቅ ተሃድሶ እናደርጋለን፣ የጥልቅ ተሃድሶ ዘመን ሚል ስያሜ ሰጥተውታል እና የህዝቡ ችግር የመልካም አስተዳደር፣ የሙስና፣ የስራ ማጣትና የመሳሰሉት ስለሆነ አሁን ህዝብ ያመጣቸውን እና በይፋ የገለጻቸውን ነገሮች ለመመለስ ዝግጁ ነን ብለዋልና ለዚህ አሁን እስከ ስትራክቸራል አጀስትመንት ለውጥ ለማድረግ ስርዓቱ ውስጥ የባለስልጣናትን የሹመኞችን ሁኔታ ለመለወጥ ጠቅላይ ሚኒስትሩ ቃል ገብተዋል ከመስከረም ጀምሮ። ስለዚህ ለህዝብ ምላሽ ጥያቄ መልስ እየሰጠ አይደለም ኢህአዴግ። የህዝብ ጥያቄ ምንድን ነው የሚለውን ከህዝብ ማዳመጥ እኮ ነው። ጎንደር ላይ የወጣው ህዝብ ምንድን ነው ያለው? የህወሓት የበላይነት ያብቃ፣
የአንድ ብሔር የበላይነት ያብቃን ያለው። ኦሮሚያ ውስጥ የወጣው ህዝብ ምንድነው ያለው? የአንድ ብሔር የአንድ ፓርቲ የበላይነት ያብቃን ያለው። የህዝብ ጥያቄ ይሄ ነው። የአንድ ብሔር የበላይነት እኮ የለም። አቶ ስዩም መስፍንም አቶ አባይ ፀሐይም ካሱ ይላላም አቶ አባዱላም እኛ ስርዓት ውስጥ ነው ያለነው። ህዝባዊ ውክልና የብሔረሰቦችን ውክልና ይዘን በፓርቲ ውስጥ እኩል ተሳታፊ ሆነን እንዲህ አይነት ነገር ጨርሶ የለም እያሉ ነው። ጎንደር ላይ ጠላ የሸጠች የምትኖረው ወይዘሮ ሽመቤት ወጣ የህወሓት የበላይነት የአንድ ብሔር የበላይነት ይቁም ስትል ከየት አመጣቸው? አምቦ ላይ ያለችው ኩበት የምትሸጥ ወይም ደግሞ እህል የምትሸጥ ችግረኛ አሮጊት ተነስታ ልጆቼን አድናለሁ የአንድ ብሔር የበላይነት ይቁም ስትል ጀዋር ቤት ውስጥ ሄዶ አልነገራትም ወይ ደግሞ ሌላ ሰው አልነገራትም? ኢትዮጵያ ውስጥ የአንድ ብሔርና የአንድ ፓርቲ የበላይነት መኖሩን የሚክድ አንድ ቡድን ብቻ ነው፣ ህወሓት ብቻ ነው። ኦህዴድ አይለውም፣ በአዴን አይለውም፣ ሌላ ብሔሮች አይሉትም። ምክንያቱም በግልጽ የሚታዩትን ወታደሩን ታውቀዋለህ። በግልጽ ከውስጥ የሚደረገውን ይቀር ወታደሩን ሰደው በኢኮኖሚ ውስጥ የህወሓት የትግራይ በላይነት የለም የሚል ሰው ካለ ኤፈርትን ይው በስብሃት ነጋ አገላለጽ በአፍሪካ ትልቁ ኩባንያ ኤፈርት ነው። ኦፊሻሊ የትግራይ ንብረት ነው የሚባለው። ይሄ ኩባንያ የትግራይ ንብረት ነው፣ ግን የኢትዮጵያን ኢኮኖሚ ሙሉ በሙሉ ተቆጣጥሮ የሚንቀሳቀስ ሰው እሱ ነው። እንዴት ነው የበላይነት የለም የሚባለው? ይሄ በላይነት ችግሩ የጋው መሰለህ? ችግሩ የጋው ነው ያለው። መፍትሄ ለማምጣት ችግሩን መቀበል አስፈላጊነት ነው። ኢትዮጵያ ውስጥ የችግሮች ሁሉ ምንጭ አንድ ነው። ዛሬ የአንድ ብሔር የአንድ ፓርቲ የበላይነት መኖሩና ያም የበላይነት ለማቆየት ወስኖ መሄድ። ሙስና ለምሳሌ ሙስናና መልካም አስተዳደር እንደ ክፋት ነው። አዎ ችግር ነው፣ ግን ሁለተኛ ደረጃ ላይ የሚመጣ ነው። ለምንድነው ሙስና የሚመጣው? ቆይ ለምንድነው ኦህዴዶችና ባዴኖች ሙሰኛ የሆኑት? ምክንያቱም እዛ የተቀመጡት በብቃታቸው በእውቀታቸው ሳይሆን በጥቅማ ጥቅም መሸወድ በጥቅማ ጥቅም መገዛት ስለቻሉ አይደለም እንዴ? ለምንድነው ጠንካራ ባዴን ውስጥ የሌለው? ለምንድነው ጠንካራ ሰው ፒዲ ውስጥ የሌለው? ታዲያ እዛ ጋር የምታስቀምጣቸው ሰዎች በጥቅማ ጥቅም መሸወድ የሚችሉ ካስቀመጥክ፣ እንደዛ የምታስቀምጣቸው ደግሞ ለህዝባቸው የሚከራከሩ እውነተኛ እንዳልሆኑ ካረጋገጠ በኋላ ነው። እና ሙስናም ሆነ የመልካም አስተዳደር ጥፋት የትልቁ አጀንዳ ውጤቶች ናቸው። የትልቁ ችግር ውጤቶች ናቸው። ትልቁ ችግር ህወሓት ሲመጣም ይዞት የመጣው ዓላማ አሁንም ስራ ላይ ያዋለው ዓላማ የትግራይን የበላይነት በኢትዮጵያ ላይ የመገንባት ነው። ይሄን ደግሞ ሰክሰስፉሊ ገንብቶታል። ኢትዮጵያ ውስጥ እኮ እንዲህ ዞር ስትል የትግራይ የበላይነት የማታይበት ምንም ቦታ የለም። ህዝቡ ደግሞ የህዝቡን ጥያቄ እንመልሳለን ከሆነ ህዝቡ እየጠየቀ ያለው በጣም ግልጽ ነው። የህወሓት የበላይነት ይቁም፣ የአንድ ብሔር በኢኮኖሚ በሚሊተሪ በማንኛውም የሚደረገው ይቁም ነው። ይሄንን ማቆም ከፈለጉ ለውጥ ይመጣል፣ ታድሶ ሊመጣ ይችላል። ይሄንን ካላደረጉ ግን አንድ ሙሰኛ ባለስልጣን አወርደ ሌላ ሙሰኛ ብታስቀምጠው ጉልቻን ቢለዋውጡት ወጣ አያጣፍጥም። የመፍትሄ ነገር ሲነሳ በፖለቲካ ረገድ በእናንተ በለውጥ አራማጆችም ሆነ በፖለቲከኞች በሌሎችም በተቃውሞ ጎራ ያሉ ሰዎች የጥላቻን ፖለቲካ ነው የሚያራምዱ። ገዢውን ፓርቲ አጥፍቶ ሌላ ገዢ ፓርቲ የመተካት አሳታፊ አይደለም። ኢህአዴግ ችግሩን አስተካክሎ በጋራ ሆኖ ቁጭ ብሎ አንድ ስርዓት የመገንባት ፍላጎት የላቸውም። የመጠፋፋት ፖለቲካ ነው ይላሉና ከዚህ አንጻር እንደዚህ አይነት ስጋት ላላቸው ሰዎች ምን ትላለህ? ከኢህአዴግ ጋር መስራት ይቻላል? ኢህአዴግን አርሞ ኢህአዴግ ጥፋቱን አስተካክሎ እንዲሄድ በማድረግ በስርዓት የሽግግር ወቅቱ ሰላማዊ እንዲሆን ማድረግ ይቻላል? ኢህአዴግን ለመለወጥ ከውስጥ ያልተሞከረ ነገር የለም። ሌሎቹን ተው። የአማራን እንቅስቃሴ እንደ ኮከብ ሆኖ የሚታየው ኮሎኔሉ የህወሓት ታጋይ ነበር። የህወሓት ታጋይ የነበረ ስርዓት ውስጥ የነበረ ሰው ይህ ስርዓት መለወጥ አይችልም ብሎ ሲያፈነግጥ ሌላ መረጃ የለም። በቀለን ውሰዳቸው። በቀለ ነፍጥ ይዞ ጫካ አልገባም። በቀለ ኢትዮጵያ ውስጥ እንደውም ሪቮሉሽን የሚምጣም ብሎ የገፋ ሰው አይደለም። የህዝብ መብት በህገ መንግስቱ መሰረት ይከበር ነው ያለው። ይሄንን ሰው አንስተ እስር ቤት ስትከተው ምንድነው እያሰብክ ያለው? እና የጥላቻ ፖለቲካ ተደጋግሞ ይነሳል። ሬሲዝም እነሱ የሚሉን ነገር የጥላቻ ፖለቲካ መካሄድ የሚችለው ስልጣን ላይ ባለ ኃይል ብቻ ነው። ምክንያቱም ያንን ጥላቻ ማራገብ የሚችለው ያን በጥላቻ ላይ የተመሰረተውን ፖሊሲ ስራ ላይ ያወላ ያለው ደግሞ ህወሓት ብቻ ነው። በጥላቻ ላይ ተመስርቶ የአማራን የኦሮሞን ሌላውን ህዝብ እየጨረሰ ያለው ህወሓት ነው። ኢኮኖሚም በመድሏዊ መልኩ አንድን ብሔር ብቻ እየጋተ ያለው ከአንድ ብሔርም በጣም ውስን የሆኑትን ብቻ እየጋተ ሌላውን እየዘረፈ
ከሀገር እያባረረ ስንት ባለሀብት ነው እዚህ ያለው ጥሮ ግሮ ከሊስትሮነት ተነስቶ ያደገ የጉራጌ ባለሀብት ተባሮ በሱ ሱቅ ላይ ሌላ ፎቅ የተሰራበት ስንት ሰው ነው የሚያናግረኝ። በዚህ ሂደት ውስጥ ጥላቻን ስማ፣ ሰውን እየገደልክ ሰውን እየዘረፍክ ሰውን ጥሮ ግሮ ካመጣበት ንብረት እያባረርከው እናቱን አባቱን እየገደልክበት እንዲያፈቅር ከፈለክ እብድ ነህ። ሰው በገደሉ ቁጥር ሰው በጨረሱ ቁጥር ሊጠላቸው ነው ሰው ይጠላቸዋል። ያን ጥላቻ ግን በፖለቲካ ይዘነው እንሄዳለን ነው። ምክንያቱም ህወሓት ልክ እንደ ደርግ ልክ እንደ ኃይለ ሥላሴ ስርዓት ነው፣ ይመጣል ይሄዳል። ህዝብ ግን አብሮ ይቆያል። በተለይ በኦሮሚያም ሆነ በአማራ ክልል የታየው ነገር ምንድነው? እንደ ህወሓቶች አሰራር እንደነሱ ቅስቀሳ ቢሆን ኖሮ በእነኚህ ክልሎች ውስጥ ያለው የትግራይ ህዝብ ከፍተኛ አደጋ ይደርስበት ነበር። ታዲያ መቼ ነው ሰላማዊ ሽግግር የሚኖረው በኢትዮጵያ ውስጥ? ህወሓትን እጁን ጠምዝዞ ስልጣን ለህዝብ እንዲያስረክብ ከተቻለ፣ አለበለዚያ ደግሞ ስርዓቱን መነቃቅሎ እንደ አሮጌ ቤት ከተወረወረ ብቻ ነው። ምንም ሌላ አይነት ለውጥ ሊመጣ አይችልም። አሁን ባለበት ሂደት ውስጥ ከህወሓት ጋር ተደራድረን ለውጥ ይመጣል፣ ህወሓትን ያካተተ ለውጥ ይመጣል ማለት ዘበት ነው፣ አይቻልም። ይሄን ስልህ እንደ አክቲቪስት አይደለም፣ እንደ አካደሚክ ያሉት ሴናሪዎች በሙሉ ዝግ ናቸው። አሁን ባለው ሂደት ትግሎች የህዝቦች ትግሎች ወደ አላስፈላጊ አቅጣጫ እንዳይሄዱ ኃላፊነት በተሞላበት መልኩ በስትራቴጂ በትክክለኛ ቦይ እየመራ መሄድ ያስፈልገናል። ከዛ በኋላ ስርዓቱን መጣል ግዴታ ነው የሚሆነው። የወደፊቷ የኢትዮጵያን ሁኔታ እስኪ አሻግረን እንመልከት። ወደፊት ወዴት የምታመራ ይመስላል ኢትዮጵያ? አሁን ያለው ውጥንቅጥ ችግር ምን አይነት አቅጣጫ የሚይዝ ይመስላል? እኔ እንግዲህ ጠንቋይ አይደለሁም። ስለዚህ የፖለቲካ ግን ተንታኝ ነው። በትንታኔ ልሰጥ ይችላል፣ ልጠርቁን አልችልም። እኔ እንደሚታየኝ ወደፊቷ ኢትዮጵያ የወደፊቱ የዛ አካባቢ ሁኔታ አዲስ አበባ ውስጥ ነው ያለው። በሚቀጥሉት ወራት በአዲስ አበባ ውስጥ የሚሆኑ የፖለቲካ ክስተቶች ወሳኝ ናቸው። አንድ ሰው ሲናገር ህወሓት ሶስት ምሽጎች አለው ነው ያለው። የመጀመሪያው ምሽጎች እነዚህ በሳተላይት ያስቀመጣቸው ፖለቲካል ፓርቲዎችና ክልላዊ አስተዳደሮች ናቸው። ያ ምሽግ ተደርምሷል። ሁለተኛው ምሽግ አዲስ አበባ ነው። አዲስ አበባ ተነካክቷል፣ አሁን ተሞክሯል። የመጨረሻው ዋናው ምሽግ መቀሌ ነው። ከክልል ስርዓቱ ወክለው የሚያስተዳድሩ ሰዎች በኦሮሚያ ውስጥ ኦልሞስት ኮምፕሊትሊ ዲስማንትል አድርገዋል። በስም ይኖራሉ እንጂ ምንም ነገር እየሰሩ አይደለም። አዲስ አበባ ውስጥ ተሞክሯል። አዲስ አበባ ውስጥ ግን ደም አፋሳሽ የሆነ ነገሮች ለመግባት ዝግጅት እያደረጉ ነው። ከፍተኛ መሳሪያ ወደዛ እያስገቡ ነው። ከዛ ሲነቀል ግን መቀሌ ላይ ቁጭ ብሎ ወይ ገለልተኛ የራሱን የቻለ ሀገር ለመገንባት ወይ ደግሞ ከዛ ሪግሩፕ አድርጎ ለመምጣት ሙከራ ያደርጋል። ይህን ማሳጣት አስፈላጊ ነው። ክልል ውስጥ ደም በደም ለማድረግ ያደረገው ሙከራ ከሽፎበታል። በክልሎች ውስጥ አዲስ አበባ ላይ ደም በደም ለማድረግ የሚያደርገውን ዝግጅት ለማሸፍ በጣም በጥንቃቄ በጥበብ የተሞላበት ስትራቴጂ ማውጣት ያስፈልጋል። እየተሰራበት ነው። ከዛ ፈግፍጎ ከመቀሌ ወይ ደግሞ መልሶ ለማጥቃት ወይ ደግሞ ያንን ክልል ገንጥሎ ከህዝብ ለማፋጀት የሚያደርገው ነገር እንዳይደረግ እዛው አዲስ አበባ ላይ እንዲያከትምለት ማድረግ ያስፈልጋል እና እነዚህን ስሮች በጥበብና በትክክል ከሰራናቸው ጥሩ ሽግግር ልናደርግ እንችላለን። አለበለዚያ ግን ይሄ ስርዓቱን ከመጣል አንጻር ነው የወደፊቱ የፖለቲካ ሁኔታ ስለ ገቨርናንስ ምን አይነት መንግስት ይኖራል፣ ኢትዮጵያ ምን አይነት ገጽታ ይኖራታል የሚለውንስ እንዴት ታያዋል? ሁለት ስራዎች አስፈላጊ ናቸው። አንደኛው ስርዓቱን የምትጥልበት የስርዓቱ አወዳደቅ ለሚበቅለው ስርዓት ከፍተኛ ሚና ይኖረዋል፣ የስርዓቱን አወዳደቅ። ሁለተኛው ከዛ ስርዓት ከወደቀ በኋላ ምን ይምጣ የሚለውን ማሰብ ያስፈልጋል። ያም ደግሞ ዛሬ ነው መሰራት ያለበት። ሪቮሉሽኖችን ስናያቸው ወይ ደግሞ የነጻነት ትግሎችን በአፍሪካም ስናያቸው በቅርብ ደግሞ በአረብ ሀገሮች ስናያቸው ቅድመ ዝግጅት ከአምባገነናዊ ስርዓት በኋላ የሚመጣውን ስርዓት ዛሬ መገንባት እስኬለተኑን ዛሬ ማስቀመጥ ያስፈልጋል። አፍሪካ ውስጥ ብትወስድ አንዱ የነበረው ስህተት ከኢንዲፔንደንስ በኋላ ከ60ዎቹ በኋላ የተፈጠረው ችግር ምንድን ነው? ሙሉ አቅማቸውን ሙሉ አመለካከታቸውን አስተሳሰባቸውን ኮሎኒያሊዝምን ስርዓቱን በመንቀል ላይ ነው ያደረጉት። ስለዚህ ከስርዓቱ በኋላ ምን ይመጣል የሚለውን አላስቀመጡትም። ኢኮኖሚው፣ ፖለቲካውን ምክንያቱም ያንን ስርዓት በነቀልክ በማግስት ያንን ስርዓት አብሮ የገፋው ህዝብ ቁጭ ብሎ ዳቦን፣ ፍትህን፣ ሰላምን ነው ካንተ የሚጠብቀው። ወያኔ እያልክ ጣትህን መቀሰር አትችልም ማለት ነው። ወይ ደግሞ እንግሊዝ ኮሎኒያል ማለት አትችልም። ዛሬ ማዘጋጀት እንደ ኒክሩማ ያሉ በጣም የበሰሉ ሰዎች ሀገራቸውን
ከእንግሊዝ ባርነት ወደ ቀውስ በኮንጎ የሚሆን ያደረጉት ቅድመ ዝግጅት ስለሌለና ከነሱ መማር መቻል አለብን። በቅርብ በላቲን አሜሪካ የሆኑት በላቲን አሜሪካ ሳይሆን በአረብ ሀገር የሆኑት ብዙ ሌሰን ይሰጡናል። ቱኒዚያ ለምን ተሳካላት ወደ ዲሞክራሲ ለመሄድ? ግብጽ ለምን ወደ ወታደራዊ አገዛዝ ሄደች? ሊቢያና ሲሪያ ለምን ወደ እርስ በርስ ጦርነት ገቡ የሚለውን በደንብ መረዳት ያስፈልጋል። ቅድመ ዝግጅት ቅድም ያልኩ በተለይ በህዝብ ስርዓት መፈንቀል ትችላለህ፣ ግን ስርዓት መገንባት የምትችለው በፖለቲካል ኮሚኒቲ ውስጥ ኮንሰንሰስ ስራ ስትሰራ ነው። እና ቱኒዚያዎች ምን አደረጉ መሰለ? ከ2003 እንደ አውሮፓውያን አቆጣጠር ጀምሮ የፖለቲካን አመለካከቱን የፖለቲካን ቡድንን የማቀራረብ የፊውቸር የወደፊቷ ቱኒዚያ ምን መምሰል አለባት የሚለው ላይ ህዝባዊ ስምምነት በአመራር ደረጃ ስምምነት ፈጥረው ነበር። ስርዓቱ ሲፈነገል ኦልሬዲ የተዘጋጀ ኢኮኖሚ ፖሊሲ ፖለቲካል ፖሊሲ ነበራቸው ማለት ነው። በማግስቱ they were ready ፍትህ ለመስጠት ሰላም ለማስፈን ልማት ለማምጣት ሬዲ ነበሩ። ግብጾቹ ወጣቶቹ ስርዓቱን ፈነገሉት እንጂ በዛ ስርዓት ሊገባ የሚችል የተዘጋጀ ቡድን ሳይሆን የተዘጋጀ የፖለቲካ ሆነ ማህበራዊ ዝግጅት አልነበረም። እና ሌሎችም ወደ መጥፎ የገቡበትም የራሱ ምክንያት አለው። ጊዜ መውሰድ ያስፈልጋል። ስለዚህ በኢትዮጵያ ሁኔታ ጥሩ ዝግጅት አለ። ያ ዝግጅት በፍጥነት ሌት ነን፣ በጣም ወደ ኋላ ቀርተናል። ግን it's not too late። አሁንም ባለው ሁኔታ ጠለቅ ያለ የፖለቲካ ስምምነት ብቻ አይደለም፣ የኢኮኖሚ ስምምነት የአስፈላጊ የሆኑ ምንድነው የሚሆነው ስርዓቱ ሲወድቅ ምንድነው የሚሆነው የሚለው መስራት መቻል አለብን። በኦሮሞ ውስጥ እየሰራ ነው። በኦሮሞ ውስጥ ቅድም ያልኩ የኦሮሞ ኮንሰንሰስ እየፈጠረን ያለንበት ሁኔታ ነው ያለው። ከዛ ቀጥሎ የኦሮሞ ህዝብ ምንድነው ምን አይነት ኢኮኖሚያዊ ፖሊሲ ምን አይነት ማህበራዊ ፖሊሲ ምን አይነት የውጭና የውስጥ ግንኙነት ሊኖረው ይገባል የሚለውን እየሰራ ነው በፍጥነት። እንደ ሀገር ነው እንደ ክልል ሁለቱም አስፈላጊ ነው። ቅድም ያልኩ ነገር ሰዎች በዚህ ላይ ስማሙ ይችላሉ። አማራም የውስጡን ምክንያቱም በአማራው ሰላም ከሌለ ከሌላው ህዝብ ጋር በሰላም መኖር አይችልም። የአማራ ህዝብ የሚፈልገውን ነገር ካልተስማማበት የኦሮሞ ህዝብ የሚፈልገው ነገር ላይ ካልተስማማበትና ሶሊድ የሆነ ፕሮፖዛል ፎርዋርድ ማድረግ ካልቻለ ኬኦቲክ ነው የሚሆነው። ስለዚህ እንደ ቡድንም መስራት መቻል አለብን። ያ በቡድን ላይ ያመጣነው ስምምነት ደግሞ በጠረጴዛ ቀርቦ ከሌላው ህዝብም ጋር ስምምነት ሊደረስበት ይገባል። መቼ ነው የሚሆነው? አሁን እየተሰራ ነው ያለው። በሁሉም ጋር መስራት አለበት። አሁንም እንዳደረገው ውይይት ያን እንዲያደርግ ነው እየገፋው ያለሁት። እኔም አንተ የምትጠይቀውም ጥያቄ ያን እንዲሰራ ነው። ምክንያቱም እኛ ምንድነው የምናደርገው? አጂቴት ነው የምናደርገው በሚዲያ ደረጃ። ምክንያቱም በአንድ ወቅት የሆነ ቦታ ላይ አንተ የገለጽከው ነገር ነውና ህወሓትን መጣል በጣም ቀላል ነገር ነው ብለህ ነው ያልከው። በጣም አሳንሰን ያየው ህወሓትን መጣል በጣም እጅግ በጣም ቀላል ነገር ነው ያልከውና እንደውም በጣም ከባድ አድርገህ ያየው ከዛ በኋላ የሚሆነውን ነገር ነው። የትግራይ ህዝብ ከዚህ አሁን ካለው ሁኔታ አንፃር ስርዓቱ በሚወድቅበት ጊዜ የህወሓት አወዳደቅ የትግራይን ህዝብ ይዞ እንዳይወድቅ በጣም መጠንቀቅ ያስፈልጋል ብለሃልና ይሄ ምን ማለት ነው? አዎ ምክንያቱም ይህ ስርዓት ምን መሰለ እያደረገ ያለው አንተ አልመሱ ላይ ስትተኩስ ከትግራይ ህዝብ ጀርባ ነው የሚደበቀው። ምክንያቱም የትግራይን ህዝብ እየመታህ እንደ ጋሻ የትግራይን ህዝብ መጠቀም ይፈልጋል። ያ ደግሞ የትግራይ ህዝብ እንደ ህዝብ መጎዳት የኦሮሞ ህዝብ መጎዳት ነው፣ የአማራ ህዝብ መጎዳት ነው። ስለዚህ ነጥለህ ህወሓትን መምታት መቻል አለበት። ይሄን ደግሞ ያኔ በቲዮሪ ስለነበረው በተጨባጭ አየ ነው። ኦሮሚያ ውስጥ ህወሓት አጂቴት የራሱን የኦፒኒዮን ኤጀንቶች ተጠቅሞ የትግራይን ህዝብና ሌላውን ህዝብ ለማጥቃት የሚያደርጋቸው ሙከራዎች የማክሸፍ ስራ ተሰርቷል። አንዱ እሱ ነው። ሌላው አንተ ያነሳው ጉዳይ ትልቁ ዲፊከልት በጣም ከባድ የሆነው ነገር ከዛ በኋላ የሚመጣው ነው የሚለው ያን አክብጄ የማየው አንደኛ ህወሓትን መጣል ቀላል መሆኑን በተጨባጭ አሳይተዋል። ከዛ በኋላ ግን በተለይ የነኛ የለውጥ አጭር ወራት ከዛ በኋላ የሚኖረውን የህዝቦች ግንኙነት ከዛ በኋላ የሚኖረውን የፖለቲካል ሲስተም በጣም ወሳኝ ነው። ያን ደግሞ ዛሬ ማዘጋጀት መቻል አለበት። ዛሬ ካላዘጋጀውና ዛሬ ዴቨሎፕ ካላደረከው በርበሬ መጣ ሰርገኛ መጣ በርበሬ ቀንጥሱ ነው የሚሆነው። ያ ደግሞ ጥሩ ሰርጋ ያመኖርም ጥሩ ሁኔታ ያኖርም ማለት ነው። ጀዋር በርካታ ነገሮችን ተነጋግረናል። ብዙ ነገሮችን አንስተናል፣ ጥለናል። ለብዙ ነገሮች መልስ ሰጥተኸኛልና እንደው ወደ አንተ የግል ሁኔታ እንምጣና ጃዋር በጣም ስሜታዊ ነው። የፖለቲካ ብስለቱም በኢሚዲየት በሆኑ እንደው ወቅታዊ በሆኑ ጉዳዮች ላይ ነው እንጂ አርቆ አይመለከትም ወይም የኋላውን አያይም ይለዋል። ስሜታዊነት ግን ሲገልጹ በተለያየ መንገድ ከምትናገራቸው ነገር ተነስተው ነው። ለምሳሌ በቅርቡ በቂሊንጦ እስረኞች የተገደሉት ሰዎች ካልታወቁ በ3 ሰዓት ውስጥ ካልተነገረን
በጣም አፋጣኝ እርምጃ እንወስዳለን ብለህ እንደ መንግስት ነበር መግለጫ የሰጣውና ይሄን እያሉ ይሄን ነገር እያነሱ ያንተን የፖለቲካ ሰብዕና የሚተቹ ሰዎች አሉ። ምን ትላለህ? ትችት ጥሩ ነው። ምክንያቱም ህዝብ ፊት ለፊት ያለ ሰው ገበያ ራቁቱን እንደወጣ ህዝብ ነውና ማንኛውም ሰው ትችት ማቅረቡ ትክክል ነው። ስፔሲፊኩ የክሊንቶን ያረኩበት ምክንያት አለ፣ ውጤትም ነበረው። ኢሚዲየትሊ ያን ነገር ባናደግ ባይገሏቸውም ራሱ ሊያጠፏቸው ይችሉ ነበር። ያን ትሬት ማድረግ አስፈላጊ ነበረ። ትሬት ላይ ደግሞ ዴሊቨር ማድረግ እንደምንችል ህወሓት በደንብ ያውቃል። ስለዚህ የምናውቀው ነገር አለ። ያ የተደረገበት ዝም ብዬ ነው ያደረኩት ሳይሆን በስትራቴጂ ተወያይተን ያደረግነው ነገር እንጂ ስሜታዊ ለኔ ዘመዶቼ እኮ አይደሉም። ስሜታዊ የሚያደርገኝ ነገር የለም። ይሄ የበቀለ መገደል ለመሞት መስዋዕት ለመሆን ሬዲ ናቸው። ግን በዛ ወቅት እነሱ የሚያደርጉት ነገር ፕሬዠር መፍጠር ካልቻልክ ጊዜ ይኖራቸዋል። ምክንያቱም በተለይ በኦሮሞ ላይ የተፈጸሙ መጥፎ በደሎች አሉ። አመራሩ ለምሳሌ እንደነ ነዲ ገመዳ ሌሎች አመራሮች ከተያዙ በኋላ ኢሚዲየት እርምጃ ካለመወሰዱ የተነሳ ጊዜ ወስደው ከህዝብ ውስጥ ዱካቸውን ያጠፉበት ሁኔታ ነው ያለውና እነዚህ ሰዎች በህይወት ራሱ በዛ ጊዜ ከሳቱና ከጥይቱ ቢተርፉ ራሱ አደጋ ላይ ደርሱባቸው ይችላሉ ከሚል ያን ማድረግ አስፈላጊ ነበረ። ስሜታዊ ነው። ስሜታዊ ነኝ። አም ቬሪ ፓሽኔት ስለሚደረጉ ጉዳይ። ስሜታዊነት ሀፍረት አይደለም። ስሜታዊ ካልሆንክ ለህዝቡ ያለ ርህራሄ ሪል ካልሆነ የህዝቡ መገደል የህዝቡ መጨፍጨፍ ውስጥ ካልተሰማ በህዝቡ if you don't put yourself in their shoes የአንድ እናት ለቅሶ ማያስለቅስ ከሆነ ስሜታዊ ባልሆን እዚህ ውስጥም አልቆይም። እኔ ምንም ማገኘው ጥቅም የለም። እኔ አንድ ለህዝቡ ማያውቀው አንድ ማድረገው ነገር ልንገርህ። አሁን በየቀኑ ሰው ሞተ እያልኩ ነው ሪፖርት ማደርገው። በተቻለኝ መጠን እነዚህ ሰው የሞተባቸውን ሰዎች እየደወልኩ እናገራለሁ። ስቅስቅ አድርጎ ነው የሚያስለቅሰኝ። ምክንያቱም እነዚህ እናት ናቸው ልክ እንደ እናቴ፣ ሚስት ናቸው ልክ እንደ ሚስቴ፣ ህፃን ናቸው። ገባ እና ስሜታዊ አለ። በዛ ፓሽን ነው የምናገረው። ያ ፓሽን ደግሞ የሚመጣው ከልቤ ነው የሚመጣው። ያ ፓሽን ከዚህ በፊት እንደሚታወቀው ካልኩሌት ከምን መሰለ ለመሰለ እኔ ፓሽኔን እንደፈለኩት ህዝብ ላይ በመድረክ የምገልጸው ለምን መሰለ፣ አንደኛ በዛው ስፒድ ነው የምሰራው። በዛ ፓሽን ነው ፊውል የሚያደርገኝ። ያ ፓሽን ነው፣ ያ ስሜት ነው። ሁለተኛው ደግሞ ስህተት ሰዎች ለምን መሰለ ፓሽናቸው የሚደብቁት፣ አንደኛ ስሜታዊ ነው ይባላል ከሚል ለመደበቅ ይፈልጋሉ። ሁለተኛ ነገ ኖሮ ስልጣን ሊኖራቸው ይፈልጋሉ። ኖ እኔ ስልጣን አልፈልግም። ነገ እኔ ዛሬ ባለኝ አቅም ባለኝ እውቀት ከህዝቤ ጋር ቆሜ የህዝቤን የልብ ትርታ የህዝቤን ንዴት ተናድጄ የህዝቤን ለቅሶ አልቅሼ የህዝቤን ቁጣ ተቆጥቼ ከህዝቤ ጋር እርምጃ መውሰድ ነው ፈልገው። ያን በማደርግበት ስህተት ይፈጠራል። ይህ ስህተት ይፈጠራል። ያ ስህተት ግን አይጸጽተኝም። ምክንያቱም ከእውነታ ተነሽቼ ነው፣ በጥሩ ልብ በንጹህ ልብ ተነስቼ ነው የማደርገው። ከዛ ስህተት እየተማርኩ ሄዳለሁ። ያ ግን ስህተት ፈጽማለሁ፣ ይሄንን ብል ከሌንዲ ይለኛል፣ ይሄንን ብል ሰው ይታዘበኛል በሚለው አይምሮ ውስጥ አይመጣም። በኢሚዲየትሊ የማየው በዛ ጊዜ ይሄ ጉዳይ አለ፣ ይሄን ጉዳይ እንዴት እንቋቋመው ትገባበታለህ። አንዳንዴ ይሳካልሃል፣ አንዳንዴ አይሳካልህም። ቅድም ምንም የማገኘው ጥቅም የለም ብለሃል። ነገር ግን ደግሞ አንዳንድ ወገኖች በተለይ በዲያስፖራው አካባቢ በዚህ አይነት የኢትዮጵያን ፖለቲካ መነሻ አድርጋችሁ በለውጥ አራማጅነት ስትሰሩ ዋናው የገንዘብ ጥቅም ነው የሚሉ ሰዎች አሉ። በተለይ ገዢው ፓርቲ ሰዎች እናንተን ዲያስፖራውን በገንዘብ ማሰባሰቢያ ያደረጉት እያሉ ነው። ባለፈው በዛሚ ሬዲዮም የሚሰባሃቱ ይህን ነገር ስታስተጋባ ነበር። በአውስትራሊያ የኢትዮጵያ አምባሳደር ለነጃዋር ብር መስጠት አቁሙ፣ ከንቱ ነገር ነው፣ እነሱ የኢትዮጵያ ጠላቶች ናቸው እያሉ ነው። እና በትክክል ጥቅም ታገኛላችሁ? በጆንያ ነዋ ኃይለ ማርያም በጆንያ ቁጭ ብዬ በጆንያ ብር ቢሰጠኝ ቆጥሬ ራሱ አልችለውም። ስለ ራሴ አልናገር፣ ግን በዳያስፖራ ውስጥ በዳያስፖራ ወዋጮ ተጠቅሞ የሚኖር ሰው አለ ከተባለ ውሸት ነው። ምክንያቱም በጣም ብዙ ፈንድሬዚንግ እንሰራለን፣ ምን ያህል እንደሆነች እናውቃለን። አንድ እሱ። ሁለተኛ ደግሞ ባለንበት ሀገር ዳያስፖራው ከሚሰጠን ገንዘብ የበለጠ ሰርተን መኖር እንችላለን። እኔ አይቪ ሊግ ነው የተማርኩት፣ በስታንፈርድ፣ በኮሎምቢያ፣ በኦክስፎርድ የተማርኩ ሰው ነኝ። ዛሬ ምን የመሰለ ደሞዝ እየተከፈለኝ
የዳጠጠ ቤት ውስጥ መኖር እችላለሁ በእውቀቴና በትምህርቴ I went to the best school ከሃይ ስኩል ጀምሮ ብዙዎቹ አክቲቪስቶችም ሰክሰስፉል ናቸው በእነሱ ካሪየር ብዙዎቹ ታክሲ እየነዱ ነው አክቲቪዝም የሚያደርጉት ለምን ኮመን የሆነ ቋሚ ስራ ከያዙ ይሄን የሚሰሩት አክቲቪዝም ጊዜ አይኖራቸው እና በዲያስፖራ ያሉ አክቲቪስቶች ከኛ በፊት የነበሩትም አሁንም ህይወታቸውን ቀረብ ብለ ስታየው በጣም ብዙ ፐርሰናል ሳክሪፋይስ ነው የሚከፍሉት ከዚህ አቋያ በዲያስፖራ የሚያገኝ ተቃሚ ያለ አይመስለኝም ዲያስፖራም ሆነ በሀገር ቤት ውስጥም ኢንፋክት በማንኛውም በሰል ወርልድ ካንትሪ ውስጥ ኢንፋክት ኢቭን በአሜሪካን ፖለቲካ ውስጥ ራሱ አክቲቪስት የሚሆኑ ሰዎች ፋይናንሻሊ የሚያገኙት ጥቅም የዛን ያህል ያለ አይመስለኝም በእኛም ሀገር ቢሆን እንደዛ አይነት ነገር የለም ጃዋር ባለትዳር ነው አሁን ልጅ አለው ጃዋር ልጅ ከመውለዱ በፊትና ልጅ ከወለደ በኋላ ምን አይነት ስሜቶች አሉት ልጅህን ኦሮሞ ብለህ እንደጠራህ ሰምቻለሁ ለምን እንዳልክ ልትነግረኝ ትችላለህ ስም አውጡልን ብለን ፌስቡክ ላይ ጠየቅን ስንጠይቅ ብዙ በጣም ቆንጆ ስሞች መጡ መምረጥ አስቸገረንና የመረጠው የኦሮሞ ህዝብ ስለሆነ ኦሮሞን በለው ብለን ወሰንን ሪፈረንደም አልተካሄደም ስምን ለማውጣት ኦሮሞ ህዝብ መርጠው ተደረገ ምክንያቱም ፌስቡክ ላይ ምን አልን መሰለ ስም አውጡልን ሊሉን ነው ብለን አስቀመጥነው ከዛ ብዙ ስሞች መጡ ከዛ ስሞች ውስጥ በጣም ቆንጆ ስሞች መጡ መብራት ሲያስቸግረን ጊዜ እነዚህ ስሙንም የተለያዩ ስም የሰጡንም ኦሮሞ ህዝቦች ስለሆኑ ኦሮሞን ብለው ብለን ወሰንን በጣም ደስተኛ ነን ልጅ በማግኘቴ በጣም ደስተኛ ነኝ ግን በእኔ አቋም ላይ ምንም ለውጥ አያመጣም ምክንያቱም የኔ ልጅ ከማንኛውም ኦሮሞ ልጅ ምንም ዩኒክ የሚያደርገው የሱን ህይወት ከሌሎች የኦሮሞ ልጆች ምንም የሚለውጠው ነገር የለም በተለይ የተወለደው በጣም የኦሮሞ ልጆች እንደ ፍሬ እየረገፉ ባለበት ወቅት በመሆኑ ምንም አይነት ጫና ነው የሚፈጥረው ይበለጣ ከፍተኛ ጫና ነው የሚፈጥረው እና የኔ ልጅ ልክ እንደ ማንኛውም የኦሮሞ ልጅ ነው ማየው ጃዋር መሐመድ በኢትዮ ቲዩብ ስም የአፍርሳታ እንግዳ ሆነ እዚህ ተገኝተ በበርካታ ጉዳዮች ላይ ለሰጠህን አስተያየት እናመሰግናለን ወደፊትም በዚህ አይነት ሁኔታ እንግዳችን አድርገን እንደምናቀርብህ ተስፋ እናደርጋለን እናመሰግናለን እኔም አመሰግናለሁ ኢትዮ ቲዩቦች ለምታደርጉት መሀከል ላይ ቆማችሁ ለምታደርጉት ከፍተኛ ፖዚቲቭ ኮንትሪቢዩሽን አመሰግናለሁ አንተም ደግሞ ከሚዲያው ወጥተህ አሁንም ተገፍተህ ወደ ቦታው ስለተመለስክ ትንሽ ቅር የሚለንም ቢሆን በሌላ ወገን ደግሞ ደስ ብሎናል በሚዲያው የኢትዮጵያን ሚዲያ በማስፋት ደረጃ ከዚህ በፊት የነበረ ኮንትሪቢዩሽን አሁን ደግሞ በነጻ ሚዲያ ውስጥ በጣም እየተጠናከረና የተሻለ እንደሚሆን ከፍተኛ ተስፋ አለኝ መልካም ምኞቴን ልገልጽ እወዳለሁ አመሰግናለሁ የኢትዮ ቲዩብ ተመልካቾቻችን እስካሁን ስትከታተሉት የቆያችሁት የአፍርሳታ ዝግጅታችንን ነው የዛሬው እንግዳችን የነበረው ጃዋር መሐመድ ነው ጃዋር መሐመድ የማህበራዊ ሚዲያ ለውጥ አራማጅ የፖለቲካ ተንታኝ እንዲሁም በአሁኑ ወቅት የኦሮሚያ ሚዲያ ኔትወርክ ዋና ዳይሬክተር ነበር ወደፊት በተመሳሳይ ሁኔታ ሌሎች እንግዶችንም እንዲሁ ይዘን እንቀርባለን እስከዛው ድረስ በደህና ቆዩ